ኢየሱስም አለው እውነት እውነት እልሃለሁ ማንም ከላይ ካልተወለደ የእግዚአብሔር መንግስት ያይ ዘንድ አይችልም። ኒቆዲሞስም አለው እንዴት ይቻላል ሰው ይወለድ ዘንድ እርሱም ሽማግሌ ወደ እናቱ ማህፀን ተመልሶ ሁለተኛ ይወለድ ይችላልን? ኢየሱስም መለሰ አለው እውነት እልሃለሁ ማንም ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ይገባ ዘንድ አይችልም። ዘመን ተፈጸመ፣ የእግዚአብሔር መንግስት ደረሰች ቀረበች። እቺ መነጽር ታስፈልገኛለች። በእግዚአብሔር መንግስት ግን መነጽር አያስፈልግም። እንኳን እኔ አሁን የማያነቡት እኮ አይናቸው የጠፋ ሁሉ አይናቸው ይበራል። በዚያ በእግዚአብሔር መንግስት ዛሬ የምናየው በሽታ ሁሉ የለም። ሰዎች የእግዚአብሔር መንግስት በጣም ከባድ አድርገው የሚያቀርቡት ረጅም እንደሆነ ከባድ እንደሆነ ጠመዝማዛ እንደሆነ አድርገው ነው የሚናገሩ። የለም የእግዚአብሔር መንግስት ቀጥተኛ ናት። የእግዚአብሔር መንግስት መንገዱ አይደለም። ወደ እግዚአብሔር መንግስት መግባት የሚፈልግ ሁሉ ማመን የተወለጀ ያደኩት በገጠር ነው። በአንድ ትንሽ መንደር ፈረስ ሜዳ የምትባል በጎንደር ክፍለ ሀገር በብናት ወረዳ በ1920 ዓመተ ምህረት ነው ተወለድኩት። በዛችው ቦታ ነው ያደኩት እና እድላም ነኝ። በዛች በተወለዱባትና ባደጉባት መንደር ትምህርት ቤት ነበረች። ይቺ ትምህርት ቤት ከአስመራ የመጡ የወንጌል መልእክተኞች ያቋቋሟት ትምህርት ቤት በሷ ፊደል ቆጥሬ ማንበብ የጀመሩ ተዚያ ነው። ትንሽ ጽፈትም ጀምሬ ነበር። ኢትዮጵያን በመውረድ ላይ የነበረው ጣሊያን መንደሩንና በመንደሩ የነበረውን ትምህርት ቤት በእሳት አጋየው። በዚያን ጊዜ ክንዴ የ7 ዓመት ልጅ ነበር። አውሮፕላንም ለመጀመሪያ ጊዜ ማየቱን ያስታውሳል። ከጠላት ለመደበቅ ወደ ዋሻ ተደብቀው እንደነበርና ከብቶቹንም የጠላት አደጋ በመፍራት ውሃ ለማጠጣት የሚሄዱት በጨለማ ነበር። በዚህ አጋጣሚ አካባቢውን የሚቆጣጠር ባለመኖሩ በ1929 እንደ ኢትዮጵያ አቆጣጠር አድቬንቲስቶች ንብረታቸውን ተዘርፈዋል። ከዚህ በኋላ በ1938 ዓመተ ምህረት በአድቬንቲስቶች ላይ የከፋ ስደት ደርሶባቸዋል። ከንብረት ዘረፋውና ቤት መቃጠል በተጨማሪም አቶ ጉዳይና አቶ ቦጋሌ የተባሉ ሁለት አዛውንቶች ተገድለውባቸዋል። በ1938 ዓመተ ምህረት ክንዴ ቤተሰቡን ጨምሮ 72 ሰዎች ከመኖሪያ መንደራቸው ተሰደው ወደ ደብረ ታቦር አመሩ። ግን እንደገና የአድቬንቲስት ሚስዮናውያን በ1938 ዓመተ ምህረት ተመልሰው ወደ ኢትዮጵያ ፊት ጀምረዋቸው የነበሩትን የሚስዮን ጣቢያዎች እየከፈቱ ማስተማር ሲጀምሩ በዚሁ ዓመተ ምህረት ደብረ ታቦር ያለው አስቀድሞ የነበረ አሁን ጣሊያን ወስዶት የነበረው ሐኪም ቤትም ትምህርት ቤት ወደ ሚስዮን ስለተመለሰ እነሱ መቶ ስራ ጀምሮ ነበር። በዚያን ወቅት እነሱ ስራ በጀመሩበት ወቅት ትምህርት ቤት ሲከፍቱ ትምህርት የመማር ፍላጎት ነበረኝ። ነገር ግን ለአባቴ የመጀመሪያው ወንድ ልጅ እኔ ስለነበርኩ እምረዳውም እኔ ስለነበርኩ አይ እሱን ትቼ አልሄድም ብዬ ወስኜ ሳል ያልታሰበ የሃይማኖት ስደት ስለደረሰብን በስደቱ ምክንያት እዛች ጉዳም የምትባል መንደር 17 ኪሎ ሜትር ከደብረ ታቦር ርቃ የምትገኝ ከሷ ተነስተን እንደ ስደተኞች ሆነን ደብረ ታቦር ገባን። እዛ ከሚስዮኑ 3 ወር ቆይተናል። በቆየንበት ጊዜ ነው ዘመናዊ ትምህርቱን የጀመረው። እዛ 3 ወር በኋላ ተመልሼ ወደ ገጠር ሄዳለሁ ብለ አባቴ አትሄድም አለኝ። እዚሁ ቀጥል ስላለኝ 2 ዓመት ተማርኩ። ትምህርቱን እስከ 2ኛ ክፍል በደብረ ታቦር አድቬንቲስት ትምህርት ቤት ከተማረ በኋላ ወዲያው በአስተማሪነትና ከእንግሊዘኛ ወደ አማርኛ አስተርጓሚ ሆኖ ለ1 ዓመት ሰራ። በ1942 ዓመተ ምህረት ለትምህርት ወደ ኩየራ በመሄድ ለ2 ዓመት ከተማረ በኋላ የወንጌልና የመምህርነት ዲፕሎማውን ተቀበለ። 2 ዓመት በቆየሁበት ጊዜ የመምህርነትና የወንጌላዊነት ትምህርት ነው የተማርኩ። እዚያም ያን ስንጨርስ የትምህርቱ
መጨረሻ ዲፕሎማ ተቀብለ ነበር የመምህርነትና የሰባኪነት። አሁን ይሄ እንግዲህ ወደ 8ኛ ደረጃ ወደ 8ኛ ክፍል ቢያደርሰኝ ነው ማለት ነው። እዛ በኋላ ሃይ ስኩል አለ። ያን ሃይ ስኩል እዚያው ኩይራ እያስተማርሁ 9ኛና 10ኛ እዚያው ስለነበረ ሁለቱንም ተማርሁ። 9ኛና 10ኛን በኩሉ እያስተማርሁ ትምህርቱን ቀጠልሁ። አሁን አለቀ፣ 10ኛው አለቀ፣ ሌላ የለም። በዛን ጊዜ የመጣልኝ ሀሳብ ምንድነው? ዋሽንግተን ዲሲ የአድቨንቲስት ሆም ስተዲ ኢንስቲትዩት የሚባል ድርጅት አለ፣ በመላላክ ትምህርት ለመማር የሚቻልበት። በዚያ ተጻጽፌ ትምህርቱን ላኩልኝ። 11ን 12ን በሱ ነው የጨረስኩ። ተጻጽፌ አውስትራሊያ ሀገር ስለተቀበሉኝ ወደ አውስትራሊያ ሀገር ልሄድ እችላለሁ። ግን ከዚህ ላይ እንዲያው ትንሽ ወደ ጎን ወጣ ልበልና መስሪያ ቤታችን አስበው የነበረ እንግሊዝ ሀገር እንድሄድ ነው። ኒው ቦልድ ኮሌጅ እንድማር ነው። የመጀመሪያ ዲግሪ ለመማር ነው። አዎ፣ ደግሞም ነፃ ነው። እነሱ መጓጓዣን ለመክፈል፣ ለትምህርት ቤቴ ለመክፈል፣ ለምግቤ ለመክፈል ፈቃደኛ ሆነዋል። እኔም ደስ ብሎኝ ነበር። በኋላ ግን ያልታሰበ ነገር እዚያ መሄድ ከፈለክ ሚስት አግባ አሉኝ። ወደ እንግላንድ? አዎ፣ ወደ እንግላንድ። እንግዲህ ከዚህ ሄጄ ሳላገባ ከሄድኩ እነሱን አንዷን አግብቼ እዚያው ይቀራሉ ፈርቶ ይመስለኛል። እኔ ደግሞ ለሰውየው ምን አሉት? የለም አላገባም። እኔ ሚስት የማገባው ለማግባት በተዘጋጀው ጊዜ ነው እንጂ ትምህርት ቤት ለመሄድ ብዬ ሚስት አላገባም። ሞካከረ፣ አይሆንም አሉት። አይ እንግዲህ ልረዳ አልችልም አለኝ። በ1957 ዓመተ ምህረት ለከፍተኛ ትምህርት አውስትራሊያ በመሄድ በታሪክ የመጀመሪያ ዲግሪ እንዲሁም በ1965 ዓመተ ምህረት በአንድሪውስ ዩኒቨርሲቲ የማስተሬት ዲግሪውን አገኘ። አውስትራሊያ ሀገር ለመቅረት እድል ነበረኝ፣ አልፈለኩም። አሜሪካም የመቅረት እድል ነበረኝ። እዚያ ከተማሩ በኋላ አልፈለኩም። ብዙም አልቆየሁ። እዚያ በኋላ እንደጨረሱ ነው ተመልሼ የመጣው። ይሄ እየሄዱ መቅረት በኋላ ነው የመጣው። እውነት ነው ለኢትዮጵያውያን። እነዚህን ለማስተማር ወደ ኒው ቦልድ እንደሄዱ ያሉት ሰዎች ግን የነበራቸው ልምድ ከኢትዮጵያውያን ብቻ ሳይሆን ከሌሎችም ሀገሮች እየሄዱ የሚቀሩ እንደሆነዋል ማለት ነው። በዚህ ምክንያት ይሆናል እንደዚያው ላይ ተረከቡት እና አሁን ወደ አውስትራሊያ ወደ አቨንዳል በራሴ ጥረት ነው የሄድኩት። ማንም መስሪያ ቤቱም ሊረዳኝ አልፈለገም። የኛ ትምህርት ቤት እዚህ ያለ ወደ ሌላ ዲቪዥን ለምን ትሄዳለህ? ከዚያ ከሄድክ በራስህ ወጪ ራስህን ችለህ መሄድ ነው ያለብህ እንጂ መስሪያ ቤቱ ወይም ትምህርት ድርጅቱ ሊረዳህ አይችልም አሉኝ። በራሴ ትኬት ገዝቼ ሄድኩ። እዛም ሰርቼ ተማርኩ 4 ዓመት ነው። እና እዚያ በኋላ ተመልሼ ወደ ሀገሬ መጥቼ ሂስትሪ ሜጀር፣ አንደኛው ትምህርቴ ሂስትሪ ነው፣ ሁለተኛው እንግሊሽ ነው እና ሶስተኛው ሳይንስ ነው። እነና ያጠናሁት ስንካጠና በኋላ ወደ ኢትዮጵያ ተመለስኩ። እዛ ተመልሼ ኩየራ ግማሽ ዓመት ሰራሁ። አስተማሪነት ነው። አስተማሪነት። እዚያ በኋላ ወደ አዲስ አበባ መጣሁ። የትምህርት ቤቶች በዩኒዮኑ የትምህርት ቤቶች ጸሐፊ ሆኜ እዚያ ላይ ያለው ደግሞ አሁንም መስሪያ ቤቱ አስቦ ወደ አንድሩስ ዩኒቨርሲቲ እንደሄድና ለማስተሬት እንዳጠና ከዚያ ፈቀዱልኝ። በፈረንጅ አቆጣጠር በ1965 እና 66 ወደዚያ ሄጄ በአንድ ዓመት ማስተሬትን ጨርሼ ተመልሼ መጣሁ እና የትምህርት ቤት ደረጃ ይህን ይመስላል። እስከ አውስትራሊያ እንድትመለስ የሰማሁት ነገር አለ። ኦኤ ወይም ኢሲኤ ሊቀጥሩ ፈልገው እንደነበረና አንተ ግን የእግዚአብሔር ስራ ይበልጥብኛል ብለህ ወደ ቤተክርስቲያን እንዳደላህና በዛ እንደቀጠል ሰምቻለሁ። ይሄ ምን ያህል እውነት ነው? ኤግዛክትሊ እንዳልከው ሳይሆን ብዙ ግፊት ነበር። አውስትራሊያ ከተመለስኩ በኋላ ወደ ኩየራ እንደሄድ ሲጠየቅ እንዳልሄድ እዚሁ እንድቀር ለመንግስት እንድሰራ የተወለዱ የተዘመዱ ወዳጆቼ የሆኑ አይሆንም ብሎኝ ነበር። አትሂድ፣ ምን ልታረግ ትሄዳለህ? እዚህ ትፈለጋለህ፣ በሩ ክፍት ነው፣ እዚህ ባልኸው ደረጃ ሁሉ ይገኛል፣ አትሂድ ብሎኝ ነበር። እኔ ግን አልቀርም። ከእግዚአብሔር ጋር ያደረጉት ቃል ኪዳን አለ። ያ ቃል ኪዳን ደግሞ አይለወጥም ብዬ ወደ ኩየራ ያርጉት። እዚህ ሰዎች ብዙ ገፋፉኝ ነበሩ በጣም እዚሁ እንድቀር። እንግዲህ ሞዴላችን ክርስቶስ ነው።
ነገር ግን እንደው በዛ ዘመን ላንተ እንደው ሞዴል የሆነ ኢምፕረስ ያደረገ ሰው ነበረ ለአገልግሎት ምክንያት የሆነ ነበሩ ብዙዎች ናቸው የሚገርምህ በጣም ኢምፕረስ ያደረጉኝና በጣም ልቤን የነኩት እነዚህ ተምረው በዩኒቨርሲቲ ደረጃ የሚሰሩ ሰዎች ሳይሆን አገር ቤት የነበሩ ሽማግሌዎች ናቸው እዚያ ፊደል ያስቆጠሩኝ ናለቃ ሞት ባይኖር ናለቃ መንግስቱ የህይወቴን አቅጣጫ የቀየሱ ሰዎች ናቸው ብዙ ትምህርት የላቸውም ነገር ግን ብዙ ፍቅር የነበራቸው ሰው ናቸው ፍቅር ለእግዚአብሔር ቃል ፍቅር ለሰው ልጅ የነበራቸው ሰዎች ስለነበሩ የነሱ ህይወት የነሱ አገልግሎት እኔም እነሱን እንድከተል ናቹራል ዊዝደም ባይነስ ያላቸው አዎ በተፈጥሯቸው በጣም እግዚአብሔርን የሚወዱ ከልባቸው ክርስቶስን የሚወዱ ሰዎች በገና በልጅነቴ የሱን ፍቅር በእኔ ውስጥ አሳድረውብኛል ፓስተር ወደ አገሩ በመመለስ የዩኒየን ፕሬዝዳንትነትን ጨምሮ በተለያዩ የኃላፊነት ቦታዎች በመሰማራት እስካሁን አገልግሏል በዚህ አገልግሎት ዘመናቸው አብረዋቸው ሲሰሩ የነበሩ ሰዎች ስለ ትምህርታቸውና ስራቸው ምን ይላሉ ፓስተር ጥሩነህ እንግዲህ እንዳልኩ ያላለፉት 36 ዓመት ሳያው በጣም ምሁር ብዙዎችን የሚያስተምር በአገልግሎቱም በስራው በንግግሩ በሚያስተምራቸው ትምህርቶች በጣም ትልቅ አዋቂና አስተዋይ ሰው ለብዙዎቻችን አባትም ወንድምም ጓደኛም ሆኖ የረዳን ፓስተር ጥሩነህ ቅድም እንዳልኩት የመጽሐፍ ቅዱስ ሰው ናቸው የመጽሐፍ ቅዱስ ሰው ናቸው የመጽሐፍ ቅዱስን ታሪክ ሁሉ ጠንቅቀው ያውቃሉ ከዛም በተረፈ ደግሞ የትንቢት መንፈስን ይመረምራሉ ተናግሮ ሰውን የማሳመን በቀላል አይነት መንገድ ሰው በቀላሉ ሊገባው በሚችለው መንገድ ተናግሮ ሰውን የማሳመን እንትናለውና እግዚአብሔር በዚህ በረከት ስለባረከው በጣም ደስ ይለኛል ለቤተ ክርስቲያናችን ኮኮባችን ነው ከፓስተር ጥሩነህ ጋራ እንግዲህ ለመጀመሪያ የተዋወቅነው በ1976 ዓመተ ምህረት ነው ከዛ በፊት ስለሳቸው እሰማለሁ እንጂ አላውቃቸውም ሶስተኛ ክፍል ተማሪ በነበርኩ ጊዜ ነውና ያኔ የትምህርት ቤቱ ኢትዮጵያ አድቨንቲስት ኮሌጅ አካዳሚክ ዲን ሆነው ይሰሩ ነበርና ትንሽ ልጅ እንደ ሶስተኛ ክፍል ተማሪ ምናገሩት የሚያስተምሩት ነገር በጣም ይማርከኝ ነበር 1976 ወደዚህ ወደ አዲስ አበባ በሆነ ምክንያት ስመጣ ወደ ቢሮአቸው መጣሁ እና ጠይቄ ገባሁ አገኘኋቸው በዛ ተዋወቅን እኔ ደግሞ ፐርሰናሊ እንደ አባትም እንደ ወንድምም እንደ ስራ ባልደረባም ስለማውቃቸው የእሳቸው ህይወት ለእኔ ትልቅ ሞዴል ነው በመጀመሪያ ቤተክርስቲያን አልነበረም ሰራው መንግስት መስሪያ ቤት አዲስ አበባ ዩኒቨርሲቲ ነበርም ሰራው ያው በሰንበት ስለምንገናኝ ብዙም ያገናኘን ሰንበት ትምህርት ስለነበረ በዛ በጣም እየተግባባን መጣን ከዛ በ1984 ግን ወደ ቤተክርስቲያን መጣሁኝና በዚህ በወንጌል አገልግሎት መስራት ሲጀምር ከሳቸው ጋራ የበለጠ የተዋወቅ ነው ከዚያ ጊዜ ጀምሮ ነው እንግዲህ ከዚያ በኋላ ጥሩ የሆነ ግንኙነት አለን እግዚአብሔር ጋራ ፓስተር ጥሩነህ በጣም አድርገው የሚተዋወቁ ሰው ናቸው ሲሰብኩም ሆነ ሲያስተምሩም ሆነ ያ ነው በህይወታቸው የሚንጸባረቀው እግዚአብሔር ጋራ ግንኙነት ያላቸው ሰው እንደሆኑ እና ይሄ ነው ዋናው ነገር ፕሪንሲፕላቸው ክርስትና ባህሪያቸው የአባትነት ገጽታቸው ለሁሉም የሳቸው አቀራረብ የሳቸው ሚኒስትሪ ሰዎችን እንዲማርክ የሚያደርገው ይሄ የህይወታቸው ገጽታ ነው ለቤተ ክርስቲያኒቱ ትልቅ አሴት እና ትልቅ ባለውለታ ናቸው ጉልህም ሆነ ትንሽም ሆነ ከፓስተር ጥሩነህ በሰላምታው ጀምረህ ትምህርት ትማራለህ ሲያገኝህ በሳቂታ ፊት ነው የሚቀበልህ ሁሉን ነገር ነው የሚጠይቅህ እንዴት እንደሆንክ የጤናህን አልፎ የልጆችህን ምንም አይረሳም እና ከሱ ብዙ የምትማረው ነገር አለ ጉልህም ባይሆንም ትንሽም ባይሆንም
ካፉ የሚወጣ ነገሮች በደስታ ሲቀበልህ በሳቅ ሲቀበልህ ያ ራሱ ትምህርት ይሰጣል። ፓስተር 3 መጽሐፎችን ጽፈዋል። እንዲሁም 1 መጽሐፍ ተርጉመዋል። አድቬንቲዝም ኢን ኢትዮጵያ፣ ሼክ ዘካሪያ ጅብሪል፣ የኖህ ምትክ እንዲሁም ዲታው የዋሻ ሰው። ፓስተር ጥሩነህ በአገልግሎት ዘመናቸው ያገኟቸው ሽልማቶች ከብዙዎቹ በጥቂቱ አውስትራሊያ ዩኒቨርሲቲ አቮንዳሌ ኮሌጅ ኦገስት 1991፣ የኢትዮጵያ አድቬንቲስት ዩኒየን ሰርቲፊኬት ኦፍ ሰርቪስ ኤንድ ሪኮግኒሽን፣ የትንቢት ቃል ሰርቲፊኬት ኦፍ አፕሪሺዬሽን ኤንድ ሪኮግኒሽን። ስለ እነዚህ ስራቸው ፓስተር ምን ይናገራሉ? የቤት ባለቤት ሆኖ ልጆች እያሳደጉ የቢሮ ስራ ያለ የማስተማር ስራ ያለ በዚህ ላይ ደግሞ የጽሁፍ ስራ እንዴት ይሆናል ስላልከኝ ነው። እና ግን እኮ ሌሊት መስራት አለ ፍላጎት ካለ ሌሊት እኔ እነዚህ ነው መጽሐፍት አብዛኞቹ ነው የጻፏቸው ሌሊት ነው። ሌሊት በ10 ሰዓት እነሳለሁ። ቀን ሌላው ሰው እየመጣ ቢሮ ያስቸግራል። እንደ ልብ መስራት አይቻልም። ያን ጊዜ ግን አእምሮህ ክሊር ነው፣ ግልጽ ነው፣ ለማስተዋል ፍላጎት ከፍ ያለ ነው፣ የሚያደናቅፍህ ነገር የለም። ስለዚህ ሌሊት እየተነሳው መጻፍ እንዲያውም የሚገርም ነገር እዚሁ ቤቴም አይደለም እሄዳለሁ ቢሮ ሌሊት ተነስቼ ቢሮ ገባለሁ። ቢሮ ገብቼ ነው የምጽፈው እና ይቻላል፣ እግዚአብሔር ያስችላል ፍላጎት ከውስጥ ካለ። አድቬንቲዝም ኢን ኢትዮጵያ ሲጽፉ እዚህ ያሉ በሌሊት በ11 ሰዓት ተኩል በ12 ሰዓት ሌሊት መጥተው ሰራተኛ ከመግባቱ በፊት ገብተው ነው እዚህ ሲጽፉ የነበረው መጽሐፉን። ሻይን በተርሙስ ሌላውን ደግሞ በኮንቴነር አርጌ ቁርስ አቀርብ ነበር። ወደ ስራ ሲሄድ ለዘበኞች ሰጥቼ ሄዳለሁ። እድልም ካገኘው ገባብዬ ብላብዬው ሄዳለሁ። ሲደክመውም አይዞህ እለዋለሁ። በሚደረገው ሙሉ ድጋፍ ነበረኝ። ለኔ የሚሰጠው ጊዜ ባይኖርም ለስራው ስለተጎዳሱ ራራለት ነበር፣ አበረታው ነበር። ስለሳቸው እኔ አንድ ነገር መናገር የምፈልገው በተለይ የጻፉት መጽሐፍ ስለ አድቬንቲስት ታሪክ የጻፉት መጽሐፍ ነው። እንግዲህ እኛ የወጣቶች ፕሮግራም በምናዘጋጅበት ጊዜ ድሮ ወጣቶች ኃላፊዎች ሆነን ስናዘጋጅ ታሪክ የሆነ ነገር ስለ አድቬንቲስት እንደገና ደግሞ ስለ ክርስትና ወደ ኢትዮጵያ እንዴት እንደመጣ ወደ አፍሪካ እንዴት ክርስትና እንደመጣ ማን እንዳመጣው በዚያ ውስጥ የተሳተፉ ሰዎች እነማን ናቸው ምንድነው የገጠማቸው ግድድሮሽ የሚለውን ነገር ያነሳን ወጣቶች እንዲያውቁት ለማድረግ ብዙ ጥረት እናደርግ ነበር። ብዙ ፕሮግራሞች እናዘጋጃለን። በዛ ሁሉ እሳቸውን ነው የምንጠቀመው እና ግን ትልቁ ጥያቄያችን አሁን እነዚህ የሰባተኛ ቀን አድቬንቲስት ቤተክርስቲያን በኢትዮጵያ ታሪክ ማን ነው የሚጽፈው? ቤተክርስቲያናችን ታሪካዊ የሆነ መሰረት አላት። ይህን ታሪካዊ የሆነው መሰረት ቅድም ፓስተር ሉቃስም እንደተናገረው በመተርጎምም ሆነ መጽሐፍ በመጽሐፍ ብዙ ነገሮችን አስቀምጦልናል። ቤተክርስቲያን በዚህ በኢትዮጵያ ደረጃ እንዴት ጀመረች የሚለው ሁሉ ጊዜ በሚያስተምሩበት ጊዜ በጻፉት መጽሐፋቸው በደንብ አድርጎ አስቀምጦልናል። ትምህርት ቤት እያለሁ ነው እዚህ አልነበርኩም። መጽሐፉ ተጽፏል ተብዬ ስሰማ እስከመጣ ድረስ አልጠበቅኩም። መጽሐፉ እንዲላክልኝ አደረኩኝና ያን መጽሐፍ ሳየው በጣም ነው የተደሰትኩት። በጣም ነው የተደሰትኩትና የብዙ ጊዜ ጥያቄያችንን የመለሰ መጽሐፍ ነው። በተለየ በፓስተር ጥሩነህ ካደረጉት አስተዋጽኦ በሰባተኛ ቀን አድቬንቲስት ቤተክርስቲያን ውስጥ እስካሁን ስለ ቤተክርስቲያኒቱ መጽሐፍን የጻፈ ሰው የለም እና በዚህ አደንቃቸዋለሁ። ምክንያቱም ሰዎችን እየዞሩ ኢንተርቪው አድርገው ያንን መጽሐፍ ማተም ማለት በጣም ከባድ ነገር ነው። ነገር ግን ይሄንን ጊዜያቸውን ሰውተው ይሄ ቤተክርስቲያኒቱ እንዴት እንደተመሰረተች ማን እንደነበሩ ሁሉ በመጽሐፋቸው በጣም አደንቃቸዋለሁ። ሰዎች መጥተው ሲጠይቁን አናፍርም። ስለ አድቬንቲስት ማወቅ ሲፈልጉ ያን መጽሐፍ እንሰጣቸዋለን። ከዛ በፊት ግን ስለ አድቬንቲስት መጥተው ሲጠይቁን ሰዎች እምንሰጣቸው ነገር እምንነግራቸው ነገር የለንም። ከዛ ላይ ደግሞ እኛም እንነግራቸው በጣም ጥቂት ነው፣ ምክንያቱም ታሪኩን በደንብ አናውቀውም። ግን አሁን በተብራራ ሁኔታ በደንብ አድርገው ጽፈው ሲሰጡን
በጣም ነው የተደሰትኩት እኔና ይሄ የጽሁፍ አስተዋጽኦአቸው። ሌላው ደግሞ ስለ ጽሁፍ አስተዋጽኦአቸው የአለቃ ዘካርያስ ታሪክ እኛ እንዲሁ በአፍ ነው አንዳንድ ነገሮች እንደው ከትላልቅ ሰዎች ከምንሰማቸው በስተቀር በደንብ በግልጽ እንደዚህ የተጻፈ ነገር አናገኝም ነበርና ብዙ ይሰማኝ ነበር። እኔ በግሌ በጣም አዝን ነበር። ይሄን ታሪክ ቢጻፍ ምን አለ እል ነበርና ሳላስበው ሳልጠብቀው የዚህ ያለቃ ዘካርያስ ታሪክም ደግሞ ጽፈው አመጡልና ይሄ የጽሁፍ አስተዋጽኦአቸው አሁን ቤተክርስቲያኗ ትልቅ የሆነ ቅርስ አላትና ያን ቅርስ እንዲኖራት ትልቅ አስተዋጽኦ አድርገዋልና ይሄ መቼም በጣም ትልቅ ቦታ ልንሰጠው ከሚገባው ስራቸው መካከል አንዱ ነው። ያንን በመጻፋቸው እኔ በጣም እደሰታለሁ። ዛሬ ቤተክርስቲያኗ ታሪኳን አውቀዋለች። ሁለት መጽሐፎችን አይቻለሁ። አንደኛው አድቬንቲዝም ኢትዮጵያና ስለ አባ ጎሽም የኖህ ምትክ የሚል ርዕስ ሰጥተዋል። እንደው ከርሱ ብንነሳ ለምንድን ነው የኖህ ምትክ ያልከው? ስለ የጻፍክበትስ ምክንያት ስለ አባ ጎሽ እንደው ከዚህ ጋር ተያይዞ ብገልጽልን። የአቶ ጎሽ ስለ አቶ ጎሽ የጻፉት መጽሐፍ የኖህ ምትክ የተባለበት አርዕስቱን ይሄን የኖህ ምትክ የሚለውን ቃል ከራሱ ከአቶ ጎሽ ነው ያገኘሁት። ሳነጋግረው ሳለ እንዴት ነው አንዳንድ ሰዎች ነብይ ነው ይሉሃል፣ አንዳንዶች ደግሞ ነብይ አይደለም ይላሉ እና የተለያየ ነገር ይናገራሉና ስላንተ አንተ ምን ትላለህ ስለ ራስህ ብዬ ስጠይቀው እኔ እግዚአብሔር ያለኝ የኖህ ምትክ ነው ያለኝ። ስለዚህ የኖህ ምትክ ነኝ እኮ። ታዲያ የኖህ ምትክ ሆነ ምን ለማድረግ? ኖህ 120 ዓመት እንደሰበከ ለጥፋት ውሃ መምጣት የሱን ዳግም መምጣት እንዳውጅ የኖህ ምትክ ተብዬ እንድጠራ ያለው እግዚአብሔር ነው ብሎ ስላለኝ በዚያ ነው የኖህ ምትክ የሚለውን ስም የሰጠሁት። ኤለን ዋይት በትምህርቷ ብዙም አልገፋችም፣ ብዙ መጽሐፍ ጽፋለች። እንግዲህ እኔም የተወሰኑ መጽሐፎችን አንብቤያለሁ። ትልቅ በረከት ያለው ነገር ነው። ግን ብዙ እንቅፋት ገጥሟታል። አባ ጎሽንም ስናይ የተማረ ሰው አይደለም፣ ብዙ እንቅፋት ገጥሞታል። አልተቀበሉትም፣ እንዲያገለግል አልተፈቀደለትም፣ ብዙ ታግሏል። ለምን ይመስላል ይሄ ነገር? ሁለቱም ማወዳደር ባይቻልም እንደው ከስፒሪት ኦፍ ፕሮፌሲ ስታየው የሁለቱ ምን ይመስላል? በአቶ ጎሽ ልጀምርና አቶ ጎሽ ከልጅነቱ ጀምሮ አውቀዋለሁ፣ ከወጣትነቱ ጀምሮ አውቀዋለሁ። ይበልጠኛል እሱ በእድሜ ብዙ ጊዜ። ነገር ግን እያደገ ሳለ ግን አውጣት ሳለ ነው የማውቀውና በዚያ በአገር ቤት በሚኖርበት ጊዜ ደፋር፣ ጎበዝ ገበሬ፣ ጀግና ሰው ነበረ። ክርስቶስ ከተገለጠለት በኋላ ደግሞ በተገለጠለት ብርሃን ቀጥ ብሎ የቆመ ብዙ ችግሮች የሚደርሱበት ችግሩን እየተጋፈጠ የሰራ ሰው ነው። ስለሱ የማውቀውና የማስበው ምንድነው እግዚአብሔር ሆን ብሎ በፕላን ያስነሳው ሰው መሆኑን የምገምተው አንድ ፊደል የማያነብ አንድ ፊደል የማያውቅ ሰው በተማረው ሕዝብ መካከል ቆሞ መጽሐፍ ቅዱስ በሚያነባው ሕዝብ መካከል ቆሞ እነሱን ለማስተማር ሲነሳ ሰዎች ምን ይሰማቸዋል? ይሄን ዕውቀት ማን ሰጠው? ከየት አመጣው ብሎ ሊጠይቁ ነው። ከየት አገኘው? እግዚአብሔር የገለጠለት መሆኑን በዚህ ሊረዱ ይችላሉ። የተከፈተ አእምሮ ያላቸው ሰዎች ሁሉ በዚህ ሊረዱ ይችላሉ። ከምንም ሊያመጣ አይችልም። የሰውዬ የለውም የራሱ የሆነ ከምንም ባዶ ነው። ግን እግዚአብሔር ሰጠው። ከላይ እግዚአብሔር ሲሰጠው ያልተማረው ሰው ያ የመንፈስ ቅዱስ ጸጋ የመንፈስ ቅዱስ ብርሃን ከአእምሮ ውስጥ እየተንቆረቆረ ገብቶ ከአእምሮ ይፈልቃል፣ ይናገራል። እና እኔንም ብዙ ጊዜ ይገርመኛል የሚናገረውን ነገር ሳነብሳል በጣም ይገርመኛል። እንደ ምሳሌ አድርጌ የምጠቅሰው አዲሱ ሀገር የሚባለው ቦታ ሄጄ ነበር አንድ ጊዜ። እሱ ከዚያ ነበረ። ከስብከቱ መጨረሻ ተማጽኖ አቀረቡ። 60 ሰዎች ተነሱ። ወደፊት ኑና ጸሎት አደርጋለሁ አልኳቸው። ወደፊት መጥተው ፊት ላይ ቆመው ሳል እሱ ብድግ አለ፣ ቆመ። ቆይ ይልሃል እግዚአብሔር አለ። እሺ ዕብራውያን ምዕራፍ 1 ቁጥር 5 አንብብላቸው ይልሃል። ዕብራውያን ምዕራፍ 1 ቁጥር 5 ልጄ ሳነብ ምን ይላል? አንተ ልጄ ነህ እኔ ዛሬ ወለድሁህ። ይሄ ለእነዚህ ሰዎች ነው። እሱ ነው ያመጣው። የሰዎቹ መነሳት ጌታን መቀበልና ያ ጥቅስ እንዴት እንደሚገጣጠም አየሁ። ስለዚህ ስለ አቶ ጎሽ ስናገር ሳለ እግዚአብሔር ሆን ብሎ በዘዴው በአምላካዊ ጥበቡ የተጠቀመበት ሰው ነው ብዬ ነው የማስበው።
ወደ ሚስስ ዋይት ስንሄድ ሳለ ግን እሷ የተማረች ናት። በተወሰነ ደረጃ 4ኛ ክፍል ድረስ ተምራለች ነው የሚባለው። ግን በተማሪነቷ በሊቅነቷ ሳይሆን እሷም ቢሆን እግዚአብሔር በሰጣት ዕውቀት ነው የሁሉ መጽሐፍ የጻፈችው። እንዲያውም የጻፈችውን ስንመለከት ሳለ ከ100 ዓመት በፊት የጻፈችው ዛሬ ዘመናዊ ሐኪሞች ተመራምራችሁ የምትቀበሉት የምታምኑበት እውነት የሆነ ነገር ነው። ከ100 ዓመት በፊት ነው የተናገረችው። ያን ጊዜ ማንም ያላወቀው ነገር እንግዲህ አንድ ጥሩ ማሳያ ነው ብዬ ነው የማስበው። የፓስተር ጥሩነህ መጽሐፍ ቅዱስ ውስጥ አንድ ቃል ትዝ ይለኛል። ኢየሱስ ክርስቶስም ደግሞ ያነሳው ቃል ነው። ምንድነው የሚለው? ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ ነው። እና መጽሐፍ ቅዱስ እኛ በጸሎት የእግዚአብሔር መንፈስ እውነቱን እንዲገልጽልን ብናጠናው ስነ መለኮት ትምህርት ቤት ገብቶ መማር የሚባለው ነገር ያን ያህል አስፈላጊ የማይሆንበት ደረጃ ላይ ሊደርስ ይችላል። ምክንያቱም በመንፈስ ቅዱስ የተሰጠ መጽሐፍ ነው እና ለሁሉም ሰው መንፈስ ቅዱስ ሊገልጽለት ይችላልና በእርግጥ ስነ መለኮት ገብተ መማሩ የሚጠቅምህ ነገር ምንድነው? እንደው አንዳንድ ታሪካዊ ስለ መጽሐፍ ቅዱስ አመጣጥ ያለውን ታሪካዊ ነገር ምናምን እንደው በተለየ ሁኔታ እነዚህ በመጽሐፍ ቅዱስ አጠናን ስርዓቶች፣ ደንቦች እነዛን ነገሮች ለማወቅ ምናልባት በእርግጥ ይረዳል። ግን ያም ቢሆን አንድ ሰው በደንብ አድርጎ ካጠና ከተማረ በደንብ ያስተውላቸዋል፣ ይገባዋል። ስለዚህ የሳቸው ተሞክሮ ብዙ ጊዜ ለሚባለው አለ አይደል ለስንፍና በርን ከፍታለን ስነ መለኮት አልተማርኩም ምን እዚህ አላልኩም ብለን ለምንለው ትልቅ መልስ ነው። ኩየራ ነው የተማርሁ እንጂ ከሌሎች ቦታዎች አውስትራሊያም ሆነ አሜሪካ ቴዎሎጂ አሰች ከራሴ ኢንትረስት የተነሳ በራሴ አጠናው። መጽሐፍ ቅዱስን በሁለቱም ቦታ አጠናው እንጂ በተለይ የቴዎሎጂን ትምህርት ሆነ ብዬ በቢኤ ደረጃም ወይም በኤምኤ ደረጃም አልተከታተሉም ነበር። በፓስተርነት ስራቸው እና አገልግሎታቸው ቴዎሎጂ ያለመማራቸውን ምንም በህይወታቸው ላይ በአገልግሎታቸው ላይ ምንም አይነት ተጽዕኖ እንደሌለው ማንም ሰው ማየት ይችላል። ቴዎሎጂ የወሰዱ ሰው አይመስሉኝም፣ ሂስትሪ የወሰዱ ይመስለኛል። ግን በወንጌሉ ዙሪያ የሚሰጡት ትምህርት የሚያስተምሩት የወንጌሉ ትምህርት ወንጌል ጥረት ሲያደርጉም በተለያየ መልኩ ሰብኳል። እዚህም ኢብን ሰንበት ትምህርትም አብረን ነው ከኔ ጋር አብረን አንድ ቡድን ነው የምናስተምረው። በዚያ በኩል በጣም ከፍተኛ የሆነ ብቃት ያላቸው ብዙ ሰዎች የተባረኩባቸው ሰው ናቸው። ቴዎሎጂም እኮ ተምሮ በአገልግሎታቸው ኤፌክቲቭ የማይሆኑ ሰዎች አሉ። ቴዎሎጂ መማር አይደለም ቁም ነገሩ፣ ከእግዚአብሔር ጋር አንድ ሰው ያለው ግንኙነት ነው ዋናው ቁም ነገር እና በፓስተር ጥሩነህ ህይወትም ታላቁን ልዩነት ያመጣው ያ ይመስለኛል። ራሳቸው አጥንተው የሚሰጡት አመራር የሚያስተምሩት ትምህርት ራሱ ከሂስትሪ ጋር በማገናኘት መጽሐፍ ቅዱስ ውስጥ ያሉ ታሪኮች ሁሉ ከሂስትሪ ጋር ትልቅ ቦታ ያለው ስለሆነ ከዛ ጋር አስተያየተው የሚያቀርቡት ነገር በጣም የሚባርክ ስለሆነ አንድ ሰው የግድ እግዚአብሔርን ለማገልገል የቴዎሎጂ ተማሪ መሆን የለበትም። ቢሆን ጥሩ ነው። ሙሉ በሙሉ ጊዜውን በቴዎሎጂ ስራ ሊያሳልፍ ይችላል። ባይሆንም ደግሞ እንደሳቸው ስራውን እየሰራ የቴዎሎጂ ከቤተ ክርስቲያን የሚጠበቀውን ነገር ደግሞ በአግባቡና በሚገባ መጠን ሊያስተምሩ እንደሚችሉ ምሳሌ የሆኑ ሰው ናቸው። ቴዎሎጂ መማሩ ብቻ ሳይሆን ቴዎሎጂ መማር መጥፎ ነው ማለት ሳይሆን ቴዎሎጂ መንደርደሪያው ሊሆን ይችላል። ነገር ግን ከጊዜ ወደ ጊዜ ከቀን ወደ ቀን ከእግዚአብሔር ጋር ያለ ልምድ ነው ዋናው ነገር። እግዚአብሔር ጋር መተዋወቃችን ነው ዋናው ነገር። በዚህ ላይ ቅድም አቶ ፋንታ እንደተናገረው እኔ በጣም ነው ማደንቃቸው። ቴዎሎጂ ቢወስዱ ይሻላቸው ነበር። እንደው ግን ቴዎሎጂ ባይወስዱም ቴዎሎጂ ከወሰዱ ሰዎች አይተናነሱም። አቶ ፋንታ ያለውን ይደግፋለሁ። እኔ እንደውም ይበልጣሉ ነው። አገልግሎታቸው ላይ ቴዎሎጂን ስላልተማሩ የጎሏቸዋል የሚባል ነገር የላቸውም። በመንፈሳዊ ሕይወት ዙሪያ አከራካሪ በሆኑ ጉዳዮች ላይ ፓስተር አስተያየታቸውን ሰጥተውናል።
አንደኛው የጌይ ሜሬጅ ነው። ሁለተኛው የውመን ኦርዲኔሽን ነው። እና ስለ ጌይ ሜሬጅ እንግዲህ ዘመኑ ያመጣው ችግር ነው። ወደ ቤተክርስቲያንም እየመጣ ነውና ይሄ ነገር ከመጽሐፍ ቅዱስ አንጻር ምንም እንኳን ግልጽ ቢሆንም እንግዲህ በጨለማ ውስጥ ላሉ ሰዎች አይታያቸውም ከነጻነት አንጻር ስለሚያዩት። ይሄን ከመጽሐፍ ቅዱስ አንጻር ምን ትላለህ? ክርስቲያን ለሆነ ሰው የሚያሻማ አይደለም። መልሱ ግልጽ ነው። መጽሐፍ ቅዱስ የመጀመሪያዎቹን ባልና ሚስት ሲነግረን ሳለ አዳምና ሔዋን ናቸው። ሔዋንና ሔዋን የሚባል የለም፣ አዳምና አዳም የሚባል ነገር የለም። አዳምና ሔዋን ነው እና በኋላም ክርስቶስ በማቴዎስ 19 ላይ ሲነገረን ሳለ የፈጠረ መጀመሪያ ወንድና ሴት አድርጎ ፈጠራቸው ነበር። ያጋባቸው ወንድና ሴት ነው እና ይሄ ወንድና ወንድ ይጋባ ሴትና ሴት ይጋባ የሚባለው ነገር አሁን የሚናፈሰው አሁን ይሄ እንደ እግዚአብሔር ቃል አይደለም። ይሄንን በሙሉ ልብ ለመናገር ይቻላል። ዘሌዋውያን 18 19 ስንመለከት ሌሎችንም ስንመለከት ሳለ ይሄ በእግዚአብሔር ዘንድ የተወገዘ ነው። ወንድና ወንድ መጋባት ሴትና ሴት መጋባት ከመጽሐፍ ቅዱስ ውጭ ነው። እስቲ ከመጽሐፍ ቅዱስ ለጥቅሶችን ላንብብና ወደ ጥያቄ ይሄዳለሁና ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 34 ላይ እንደዚህ ይላል፣ ሴቶች በማህበር ዝም ይበሉ እንዲናገሩ አልተፈቀደላቸውም፣ ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል። ሁለተኛው ጥቅስ በአንደኛ ጢሞቴዎስ 2:12 ላይ እንዲህ ይላል፣ ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም ይላል ጳውሎስ። እንግዲህ በእነ ጳውሎስ ዘመን ያለው ኮንቴክስትና የአሁኑ ምናልባት ልዩነት ይኖረዋል። ጳውሎስ ይሄን ያለበት ምክንያት ምንድነው የሚለውንም አብረን እናያለን። በአሁኑ ዘመን አንዱ ሰዎች እያነሱ ያለው ጥያቄ ወንድ ብቻ ለምን ፓስተር ይሆናል፣ ሴቶች ስለምን አይሆንም የሚል ጥያቄ እያነሱ በብዙ ቤተክርስቲያኖች የጥያቄ እየተነሳ ነው። በጀነራል ኮንፈረንስ ደረጃ በአድቬንቲስት ቤተክርስቲያን እስካሁን ይሄ ድሮ በነበረው እንደቀጠለ ነው የሚጠበቀው። በ2015 የሚደረግ ጀነራል ኮንፈረንስ አለ። ለዚህ ጥያቄዎች እንግዲህ ሪስፖንድ ያደርጋል ተብሎ ይጠበቃል። ከመጽሐፍ ቅዱስ አንጻርና ከጊዜው ጋር አያይዘህ እንዴት ታያዋለህ የውመን ኦርዲኔሽን? ይሄ ኢሹ ብዙ ያከራከረና ብዙ የተባለለት የተጻፈም ኢሹ ነው እና በ1990 ዓመተ ምህረት ሚኒያፖሊስ በተደረገ ኮንፈረንስ በጀነራል ኮንፈረንስ ስብሰባ ላይ ይሄ ጥያቄ መጥቶ ያን ጊዜ ደግፌ ቦታ አድርጌያለሁ። በ1995 ዩትሬት ሆላንድ ላይ በተደረገው ስብሰባ ላይ ግን ተቃውሜያለሁ። የመጀመሪያ ያደገፉት ምንድነው እግዚአብሔር የመስበኩን ችሎታ ከሰጣቸው የኦርዲኔሽን የሚከለከሉበት ምክንያት የለም። መጽሐፍ ቅዱስ ኦርደንድ ይሁኑ የሚልም የለም፣ ኦርደንድ አይሁኑ የሚልም የለም። ነገር ግን በመጽሐፍ ቅዱስ ስንመለከት ሳለ የሰበኩ ሰባኪዎች የነበሩ ሴቶች የሰብኩ የነበሩ ትንቢት ሰዎች የነበሩ የጦር መሪዎችም ነበሩ እና መጽሐፍ ቅዱስ አይከለከላቸውም ባይ ነኝ። የሆነ ሆኖ ግን ጳውሎስ እዚህ ላይ የሚናገረው የሀገሩ ካልቸር ያን ጊዜ አይፈቅድም፣ የቆሮንቶስ ካልቸር አይፈቅድም። ብዙ ሰዎች ከቤተ ክርስቲያን ያባራል። በዚህ ምክንያት ጳውሎስ ያለ ኮንትሮቨርሲ እንዲነሳ አልፈለገም። ይሄ ብቻ አይደለም፣ ባሪያም በባርነቱ ይቀጥል ብሏል እኮ ጳውሎስ። ፊልሞን ለጌታ ተገዛ ነው የሚለው፣ ለጌታው ተገዝቶ እንዲኖር ተናግሯል። ኦኔሲሞስን ማለት ነው። ኦኔሲሞስ ለጌታው እንዲገዛ ይህንን የሚልበት ያን ጊዜ የነበረው ሁኔታ ባሪያ ለጌታ ተገዛ ቢብል ትልቅ ጭቅጭቅ፣ ትልቅ ጦርነት በክርስቲያኖችም ላይ ስደት የሚያመጣ ነው። ጊዜውን ይጠብቅ የሚል ጉዳይ ነው። በመሰረቱ ከመጽሐፍ ቅዱስ እንመለከት ሳለ እግዚአብሔር የመስበኩንና የማስተማሩን ችሎታ ከሰጠው ለአንድ ሰው ኦርዲኔሽኑ ቢሰጠው እኔ በሴክሱ ምክንያት ሊቀርበት ይገባል ብዬ አላምንም። እስካሁን እንግዲህ ሁለት ኮንፈረንሶች ፈቅደዋል የሚል ነገር አንብቤያለሁ። አሜሪካ ሀገር ፓሲፊክ ዩኒየን ኮንፈረንስ እና ሜሪላንድ የሚገኘው ኮሎምቢያ ዩኒየን ኮንፈረንስ የሚባለው የአድቬንቲስት ቤተክርስቲያን የውመን ኦርዲኔሽን ፈቅዷል። ጀነራል ኮንፈረንሱ ግን አላጸደቀውም። አንድ ኮንፈረንስ ብቻው እንዲህ አይነት ውሳኔ ማሳለፍ ይችላል? አንድ ኮንፈረንስ እንዲያውም በ1995 ነው እንዲህ ያለ ደርጉ ነበርኩ። ከዚያ የመጀመሪያዎቹ ሁለት ሴቶች ኦርዲኔሽን ሲሆኑ
ተነስተን ነበርና ጥያቄ ማቅረብ ነበር። እኒህ ሴቶች ያን ጊዜ ኦርዴንድ የሆኑ ለዛቸው ኦርዴንድ ላደረገቻቸው ቤተክርስቲያን ነው እንጂ ከዚያ ውጭ በዲኖሚኔሽኑ ህግ መሰረት ስልጣን የላቸው። አይሆንም፣ አይደረግም። ስለዚህ አንድ ኮንፈረንስ እንዲህ ማድረግ አይችልም። ይችላል ወይ ነበር ጥያቄ። አይችልም፣ አይገባውም። ነገር ግን ህገወጥ ሆኖ ነው ከጀነራል ኮንፈረንስ መመሪያ ፈንገጥ ብሎ ነው። ጀነራል ኮንፈረንስ ለዓለም አቀፍ መመሪያ የሚሆን እስኪያወጣ ድረስ ዝም ማለት ነበረባቸው። ግን ቢፈልግም ባይፈልግም ራሳችን እናደርጋለን ብለው አድርገውታል። በህገወጥ መንገድ ነው። ውመን ኦርዲኔሽን በተመለከተ ከዚህ ቀደም ያላየን ያቀራረብ ጉዳይ ነው። አሁንም ያቀራረብ ጉዳይ ነው። አቀራረቡን በሰዎችን በሚያግባባ መንገድ ከቀረበ ተቀባይነት ያገኛል ብዬ አስባለሁ። ያን ጊዜ 1995 የእምቢ ያልነው ይህንን ካልደገፋችሁ ባጀታችሁን እንቀንሳለን የሚል ማስፈራሪያ ሲመጣ በአንድ ተሰብሰብ ነው የአፍሪካ ሰዎች በሙሉ በአንድ ላይ ሆኖ ቮት የምናደርገው ይዝጉ፣ ቧንቧውን እንዘጋለን ያሉት ይዝጉት። በዚህ ተስፈራርተን ግን ይህንን አንደግፍም ብለን ሪጀክት ያደረገው። እዚያ በፊት ደግፍ የነበረው ነው አሁን የተቃወሙት። አቀራረብ ነው ያቀራረብ ጉዳይ። አቀራረቡን ስነ ስርዓት በያዘ ሁሉንም በሚያግባባ መንገድ ከቀረቡት ውመን ኦርዲኔሽን ቢፈቀድ እኔ በበግሌ እደግፋለሁ። በኢትዮጵያ ጥያቄ ተነስቶ አያውቅም። ከባድ ነው ማያውቅም። ያለና አቋም የድሮውን ይዘን በዛው መቀጠል ነው። አሁን ነገሩ መጥቷል፣ ወደዚህ ተሰምቷል። ነገር ግን ይሄን ያህል ትልቅ አረስት ሆኖ የምንዋይበት አይደለም። ከዚህ ሀገር ሌሎች ከዚህ የባሱ ጉዳዮች ስላሉ የሚያሳስቡ ጉዳዮች በዚያ ላይ ነው የምናተኩረው እንጂ በዚህ ላይ አይደለም። በኢትዮጵያ ዩኒየን ፕሬዝዳንት ሆነው ሲሰሩ የመጨረሻው ዓመት አስቸጋሪ እንደነበረ ይገልጻሉ። ሁለተኛው ዙር ምርጫ ሊወዳደሩ ጊዜው ሲደርስ በተፈጠረው ሽኩቻ እሳቸው ሁኔታው ደስ የማያሰኝ በመሆኑ ማመልከቻ በመጻፍ በምርጫውም አልሳተፍም ብለው ከኃላፊነት ቦታቸው በፈቃዳቸው መልቀቃቸውን አሳወቁ። ጥሩ አርስት ነው ስል መማሪያ አርስት ነው ማለቴ ነው። መቼም ቤተክርስቲያን ክርስቶስ ዳግም ተመልሶ እስኪመጣ ድረስ ከቤተክርስቲያናችን ታሪክም እንደምንረዳው በተለያዩ ችግሮች ውስጥ ነው አልፋ መጣ እዚህ ደረጃ የደረሰችው እና በእኛ ሀገርም በዚህ በኢትዮጵያ ዩኒየን ውስጥ ከዚህ የተለየ ሁኔታ አይደለም የተከሰተው እና ደግሞም እንደዚህ አይነት ነገር ቢከሰትም አያስደንቀንም በዓለም ውስጥ ያለን ስለሆነ። ነገር ግን ከችግሮቹ መከሰት ጋራ ከችግሮቹ መከሰት የተነሳ የምንማራቸው ትምህርቶች አሉ። ዋናው ነገር እሱ ነው። ችግሮቹ የተከሰቱት በምን ሁኔታ ነው? ችግሮቹ እንዳይከሰቱ ምን ሁኔታ ሊኖር ይገባ ነበረ? እና ይሄ እግዚአብሔር በዚህ የህይወት ዘመናችን ከሚያስተምረን ሁኔታዎች ውስጥ አንደኛው ነው እና ችግሩ በተከሰተ ጊዜ እርግጥ በዚህ ችግር ውስጥ ብዙዎቻችን ተሳትፎ አድርገን ሊሆን ይችላል እና ከዚያ ግን ደግሞ ተምረናል። ከዛ ትምህርት ተምረናል እና በእግዚአብሔር አመራር ስር ከሆንን በእግዚአብሔር አመራር ስር ከኖርን የራሳችንን አስተሳሰብ ብቻ በማስቀደም የምንኖር ከሆነ ችግር ሊደርስብን ይችላል። ችግርም ከደረሰ በኋላ ደግሞ ችግሩ የሚወገድባቸውን አንዳንድ ሁኔታዎች በማወቅ እግዚአብሔርን በመጠየቅ በጸሎት መንፈስ ችግሮቹ ሊፈቱ የሚችሉበት ሁኔታ እንዳለ ከዛ ተምረናል እና ይሄ ነው እንግዲህ በዛን ጊዜም የሆነው። ብዙ የተማርንበት ነገር አለ። ብዙ የተማርን ከዛ ችግር የተነሳ ብዙ ሰዎች በብዙ እልህ ውስጥ ገብተዋል። ይሄ ነው በማይባል ደረጃ በአጠቃላይ ሁሉም ሰው ማለት ይቻላል በዚያ ችግር ውስጥ ተሳትፎ አድርጓል በአንዱም ሆነ በሌላ መንገድ እና ያ ችግሩን እንትን ብሎታል። ግን በኋላ ግን እግዚአብሔር መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ችግሩን ደግሞ አስወግዶ እንደገና ሰላም ሰፍኖ ይኸው አሁን ባለንበት ደረጃ ላይ ደርሰናል። የዛን ጊዜ ቤተ ክርስቲያኗ በተዘጋችበት ጊዜ ላይ ነበረ ከሰዓት በኋላ የምናመልከው የሆነ ወደ ካዛንቺስ አካባቢ
ግን ከዛ ሌላ ግን በጣም እንትን የማደርገው ቤት ለቤት ጥናት እንዲደረግ ተደርጎ እኛ ደግሞ የቦሌ አካባቢ እድለኞች ሆነን ከፓስተር ጥሩነህ ቤት ነበር የምንማረው። በሳምንት አንድ ቀን እንሰበሰባለን። በበለጠ ህይወቱን ላቅ ከእግዚአብሔር ጋር ያለውን ህይወቱን ከመጽሐፍ ቅዱስ ጋር ያለውን ግንኙነቱን በበለጠ ላቅና ላስተውል የቻልኩት የዛን ጊዜ ነው። ቤት ለቤት ጥናት በምናጠናበት ጊዜ የዛን ጊዜ ለኛ ያስተምረናል። እያንዳንዳችን ደግሞ ትምህርት እየወሰድን ደግሞ እንድናጠናና በዛ ውስጥ እንድንነጋገር ያደርገናል፣ ያርመናል። ይሄ ቢሆን ይሄ ይሆናል ብሎ ሐሳብ ይሰጠናል። በዛን ጊዜ ብዙ የተማርኩት እንደዛ አይነቱን ነው ከፓስተር ጥሩነህ ቤተክርስቲያኗ በተዘጋጀበት ጊዜ። ፓስተርን በተለያዩ አጋጣሚ የሚያውቋቸው ሰዎች ስለሳቸው ምን ይላሉ? ስለ ስራ ባህላቸውስ ምን ይናገራሉ? ፓስተር ጥሩነህ ስራ በሚያዙበት ጊዜ የሆነ አለ አይደለ የእግዚአብሔር መንፈስ የምታዩባቸው ሰው ናቸው። ፓስተር ጥሩነህ ስራ ሲያዙ አሁን ለምሳሌ አንዳንድ ዲክታተርሺፕ አይነት ሰው አይደሉም። በፍቅር የቤተክርስቲያንን ነው የሚያስተዳድሩት። ሳጠፋም ማለት ነው በርህራሄ ይሄንን ነገር አስተካኪ በማለት ያስተማሩኝ ነው እንጂ ጸሐፊያቸው በነበርኩበት ወቅት ያስተማሩኝ ነው እንጂ ወይ በቁጣ ወይ በኃይለ ቃል አይደለም። ያጠፋዋቸውን ነገሮች በርህራሄ በፍቅር እያሳዩኝ ነበር። አብሬያቸው ሲሰራ የነበረው ጥሩ ሰዎች ናቸው፣ ጥሩ ሰው ናቸው። በስራም በኩል በጽሁፍም በኩል በጣም የሚገርሙ ፕሬዝዳንትም ዋና ጻፊም ነበሩ። ክንድን መገልጸው ጠንካራ ላመነበት የሚቆም እውነተኛ ፓስተር ለፓስተርነቱ የሚገባው መጀመሪያ ስንገባ ፓስተር አልነበረም። 4 አመት ቆይተን 3 ልጆች ከወለድን በኋላ ነው እና የኤጁኬሽን ሰው ነው፣ የታሪክ ሰው ነው። ግን በታየው የአገልግሎቱ ብቃት ፓስተር መሆን ይገባዋል ብለው ሲጠይቁት እሱ በትንሽ አንገራግሮ ነበርና እኔ በጣም ሰፖርቲቭ ነበርኩ። ምክንያቱም ይገባዋል ፓስተር መሆን። ምክንያቱም ስሙን አልተቀበለም እንጂ መጀመሪያውንም ሲጀምር የፓስተር ስራ ሲሰራ አውቃለሁ። ፓስተር ማለት ያው እረኛ ማለት ነው፣ አገልጋይ ማለት ነው። ያንኑ ስላየሁበት ፓስተርነቱን አብረን ቆመን ቃል ኪዳን ተቀበልን። አዎ መቼም ልጆቹን እንኳን ልጆቹን እሱ በትምህርት ቤቱም ሆነ በቤተ ክርስቲያንም ሆነ ብዙ ሰው የሚያስተምር ሰው ነውና ልጆቹንም እንደዚሁ አንከባክቦ በእግዚአብሔር ቃል እንዳሳደጋቸው አምናለሁ። ምክንያቱም ከልጆቹ ህይወት እናያለን እና በመጽሐፍ ቅዱስና በጸሎት እንዳሳደጋቸው ምንም ጥርጥር አይኖርም። አቃቂ ትምህርት ቤት ለረጅም ጊዜ በዳይሬክተርነት ሰርቷልና የእሱ የተማሩ ልጆች ነበሩ። አቃቂ ምን ይላሉ? እኔ እንዳልኩ ቅድም እድለኛ ሳልሆን ቀርቼ አቃቂም ሆነ ኩይራ በፓስተር ጥሩነህ አልተማርኩም። ልጆቼ ግን ሁለቱ ወንዶች ልጆቼ እና አንዷ ሴት ልጄ እሱ ዳይሬክተር ፕሪንሲፓል በነበረበት ጊዜ አቃቂ ተምረዋል እና ስለ ፓስተር ጥሩነህ ብዙ የሚሉት ነገር ብዙ የሚጫወቱት ነገር አላቸው እና መጫወት ብቻም ሳይሆን የወሰዱትም ትምህርት አላቸው ከጋሽ ጥሩነህ። አሁን ለምሳሌ ትልቁ ልጄ ለምሳሌ እንደሱ የታሪክ ሰው ነው። የትኛውንስ ባህሪያቸውን የበለጠ ያደንቃሉ? በአንድ በኩል አስቸጋሪ ጥያቄ ነው ለኔ። ምክንያቱም አንድ ትልቅ ኳሊቲ ማለት ክንዲ አልችልም። በጣም ብዙ ትልቅ ኳሊቲዎች አሉ። ፕሮባብሊ ከላይ በኩል አንዱን ባስቀምጥ ኢንቴግሪቲ፣ በጣም ትልቅ ኢንቴግሪቲ ያለው ሰው መሆኑን በተለያየ መንገድ ነው ያሳየኝ በህይወቴ ሙሉ። he's an awesome teacher. Yeah, excellent teacher, very hardworking,
wonderful father, excellent leader, teamwork. አቃቂ ባለ ጊዜ ብዙ በምሳሌ አይተናል። ከሰው ጋር አብሮ በመስራት ደረጃ ትልቅ ነገር ማከናወን እንደሚቻል ግን አሁን እኔ መለስ ብዬ ሳይ በህይወቴ ውስጥ እንደው በጣም ጥሩ ኢንቴግሪቲ ያላቸው ብላቸው ሰዎች በቁጥር ነው ማለት ይቻላል እና ይሄንን በጣም በጣም ትልቅ ኢንቴግሪቲ ያለው ሰው ነው ክንዴ ለማለት ይችላልው። he's kind, he's loving. ክንዴ ከሁሉም ነገር የበለጠ በስጋዊ አባትነት ደሞም በአርአያነት ብዙ ያስተማረኝ ነገሮች አሉ። እርግጥ የቤተክርስቲያን ቄስ ነው። ብዙ ሰዎች ቄስ ሆነው የሚኖሩ አሉ። ለኔ በግሌ ግን አንደኛ በየምለው ነገር ምንድነው በቅስናው በመንፈሳዊ ትምህርት የሚያስተምራቸው ነገሮች በግል ቤትም ሆነ በውስጥ በሆነ በውጭ ያየኋቸው ነገሮች ለኔ ለግል ህይወቴ በጣም ብዙ ያስተማሩኝ ነገሮች አሉ እና ከሁሉም በላይ ደግሞ በቃሉ የሚኖር ሰው የተናገረውን የማያጥፍ ሰው ስለሆነ በየቀኑ ወይ ስብከት ላይ ወጥቶ የሚሰብከውን ወይንም ደግሞ ቤት ውስጥ ማታድርጉ ያለን ነገር ለራሱም ሳያደርገው ሲያይ ስላደግኩኝ ይሄ ለኔ ከሁሉም በላይ ትምህርት በየምለው አርአያ በየምለው ከሱም ወስደው ነገር ነው በያምናለሁ። በአጠቃላይ ቤተክርስቲያን ምእመናን ያመኑትም ቢሆኑ ያላመኑትም ወደ አድቬንቲስት ያልመጡትም ፓስተር ጥሩነህ ብዙ የሚማሩት ነገር አለ። ከፓስተር ጥሩነህ የክርስትናን ህይወት ክርስቲያናን ባህሪ በአሰራር ቁርጠኝነትን ታማኝነትን እና በአገልግሎት ጽናትን ከፓስተር ጥሩነህ ይማራል ሰው እና በዚህ በጣም እንደ ምሳሌ የሚጠቀሱ ሰው ናቸው። እስከ ዛሬ ድረስ እንዲያውም እኔም የማውቀው እሳቸውም አልፎ አልፎ የሚገልጹት ከብዙ አመታት በፊት እንደ ተማሪ ሆነው በፓስተር ጥሩነህ ስር የተማሩ ወጣቶች እስከ ዛሬ ድረስ ፓስተር ጥሩነህን የሚያስታውሱባቸው ብዙ ቁም ነገሮች አሉ። ስለዚህ ሲያዩአቸው በጣም በከፍተኛ አድናቆት ዛሬ በትላልቅ መስሪያ ቤቶች ትላልቅ የስራ ኃላፊነትን ይዘው ያሉ ሰዎች አሉ ፓስተር ጥሩነህን የሚያስታውሱ እና ሲያገኟቸው በከፍተኛ አክብሮት ነው የሚያስታውሷቸው እና በቤተክርስቲያን ደረጃም ደግሞ ቢሆን ወጣቶች ፓስተር ጥሩነህን በከፍተኛ ደረጃ ነው የሚያዩዋቸው። ከሳቸው ለመማር ይፈልጋሉ። ከሳቸው የተማሩትን ደግሞ ለማንጸባረቅ የሚያንጸባርቁ ወጣቶችም አሉ እና ፓስተር ጥሩነህ አገልግሎት በወጣቶችም ዘንድ በጎልማሶችም ዘንድ በጣም በከፍተኛ ደረጃ ተቀባይነት አለው። ስለዚህ ከፓስተር ጥሩነህ ብዙ አንድ ሰው ከአንድ ክርስቲያን ሰው መማር የሚገባውን ነገር ሁሉ የያዙ ናቸው ፓስተር ጥሩነህ እና ስለዚህ ፓስተር ጥሩነህ በመንፈሳዊ ህይወታቸው በቤተሰባቸው በትዳራቸው በልጆቻቸው ሁሉ ላይ ያስቀመጡት ትልቅ አሻራ አለ። በቤተክርስቲያን አባሎች እንዲህ ያስቀመጡት ትልቅ አሻራ አለ እና ከኢትዮጵያ ውጭም ልጆቻቸውን ለማየት ወደ አሜሪካን ሀገር በሚሄዱበት ጊዜ የስብከት አገልግሎት ይሰጣቸዋል በተለያየ ቦታ እና ያንን ሁሉ ሳይደክሙ በፈቃደኝነት ተቀብለው የሚያገለግሉ ናቸው እና በዚህ ቤተክርስቲያንም ፓስተር ጥሩነህ ብዙ ጊዜ አገልግሎት ላይ ናቸው ሁሉ ጊዜ ማለት ይቻላል እና በአገልግሎታቸውም ደግሞ በጣም ከፍተኛ ተቀባይነት አላቸው። እግዚአብሔር በአገልግሎታቸው በኩል ብዙ ሰዎችን ባርኳል ማለት ይችላል። የማንበብ ልምዳቸው እኔ እንደውም አንድ እንደ ምሳሌ እዚህ ፓስተር ሆኜ ሳገለግል ሳለ ከዚህ ጋር የምጠቅሳቸው ከየት አምጥተህ ነው የምጠቅሰው አለ። እንዴ እርሶ ከየት አምጥተው ነው የሚጠቅሳቸው አልኳቸው እና አቃቂ ትምህርት ቤት እየተማርን አንድ ጊዜ ያው ታሪኮች ይነግሩና እና ምን አሉ ታላላቅ ሰዎች ታላላቅ የሆኑት ጓደኞቻቸው ባንቀላፉበት
ተክተው በመስራት ነው ለዚህ የበቁት። ይህ ኮቴሽን የተወሰደው አይ ላቭ ቡክስ ከሚለው መጽሐፍ ነው። እኔ አንብቤው መጽሐፉም አለኝ ራሱ በቅርቡ በነገራችን ላይ አብዛኛው ከዛ የተተረጎመ ዶክተር አሉላ ዋሴ የሚባሉ የእሳቸው ጓደኛ አሉ ፕሮፌሰር ናቸው በነገራችን እና ሳያትል ነው ያሉት መጥተው በአማርኛ ወደ 300 ምናምን ገጽ ጽፈው ለአዲስ አበባ ዩኒቨርሲቲ ሰጥተዋልና እነዚህ እንግዲህ እሳቸው በጣም አንባቢ ናቸው። በጣም ብዙ ያነባሉ። ከማንበብ የተነሳ ዕውቀታቸው እየዳበረ የታሪክ ያው ሙያቸው ነው። ስለዚህ መጽሐፍ ቅዱስ ደግሞ ታሪክ ነው። ክንዴ ብዙ የሥራ ሰው ነው እንደምታውቀው። ስለዚህ ያለኝ ጊዜ እሱ ጋር ስራ ሲሰራ አብሮ መከተል ነበር እና አቃቂ ያለን ነው ብዙውን ጊዜ አብረን ያሳለፍነው። ከትምህርት በኋላ ሁሉን ስራ ራሱ ነው መስራት የሚፈልገው። እቃ መግዛት እንኳን የትምህርት ቤቱን እሱ እየሄደ ነው አዲስ አበባ የሚገዛው እና ያኔ አብረን ሄድ ነበር። በየቀኑ አብረን ሄዳለን። ያኔ ነው በደንብ አባትና ልጅ ጊዜ ማሳለፍ የቻልነው እና ጥሩ ጊዜ ነበረ። ብዙ ጓደኞቼ እንደዛ አይነት ጊዜ አልነበራቸውም እና እኔ በሱ ደሰታለሁ። አሁንም የህፃንነቴን ሳስብ እሱ ነው ትዝ የሚለኝ። ብዙ ከሱ የተማርኳቸው ነገሮችም አሉ። በስራው፣ በጸባዩ፣ ለስራው ያለው ዴዲኬሽን አይ ቲንክ እሱ ዋናው እሱ ይመስለኛል እና በዛ ምክንያት ይሆናል እኔ በጣም እንደዛ ነኝ። ሰው ካነበበ ያውቃል። እንግዲህ ማንበብ ትልቅ በህይወታቸው ውስጥ ለውጥ አመጣ ብዬ ነው ማስበውና አንድ ሰው ደግሞ ተምሮ ካያነበበ ነገር ለሌላ የተረፈ ነገር ለማድረግ መስራት የሚችል አይደለም። ስለዚህ እሳቸው ለዚህ ሁሉ በዚህ እድሜያቸው እንደ ውቅያኖስ የሚቀዳ ነገር ያላቸው ስለሚያነቡ ነው። ስለዚህ ማንበብ ጠቃሚ መሆኑን እኔ ከሳቸው ተምሬያለሁ። ክንዴ ለኔ የሰጠኝ ጊፍት ብዬ የማስበው በፑልፒት ላይ ሆኖ በመናገር በቃል ከማስ ሰውን እንደው ፈትፍቶ ማግሮስ አይነት የማስተማር ችሎታ ያለው ሰው ሆኖ in his real day-to-day life ደግሞ የክርስቲያን ህይወቱ የዛ ነው ያክል ጠንካራ ሆኖ እንደሆነ ሳይ እኔ ሰው ነኝ እዳከማለሁ። አንዳንድ ጊዜ ማድረግ የምፈልገውን አይነት ኑሮ ማልኖርበት ሁኔታ ይኖራል። ለልጆቼም ሆነ እሱ ያደረገልኝን ትምህርት ያደረግችልኝ ሁሉ አይነት ኑሮ ለመኖር አልችል ይሆናል። ግን እንዳልኩት the greatest gift is to know that that's possible። ያንን በህይወት ቀን ህይወት ሲመላለስበት አሳይቶኛል። So I know I have that to be inspired by and to stay strong as a Christian person, as a Christian mother, as a Christian family. እና ከዚህ የበለጠ ምንም ሊያደርግልኝ አይችልም። በምግብና በትምህርት በሌላ ሁሉ በደንብ ያለውን እንደው ከሁሉም የበለጠ የሆነውን አድርገናል እላለሁ። ግን ከክርስትና ህይወት መመላለስ አንጻር ከሱ የበለጠ ትልቅ ጊፍት አሰጡኝ ወላጆቼ። የዲሞክራሲ እና የፌርነስ ማለት ነገሮችን አመዛዝነው ያለንም ሰምቶ ይሄንን ሰምቶ ውሳኔ ላይ መድረስ በስሜት ብቻ ሳይሆን በማመዛዘን በሪዝኒንግ በመጠቀም ያሳደገ እና ለኔ በጣም የሚግባባ አይነት ሆኖ ነው እስካሁን ድረስም በዛ እንግባባለን በጣም። ምክንያቱም አንድ ነገር ሲፈጠር አንድ ችግር ሲፈጠር ወይ ጥፋት እንዳጠፋ የኔን በኩል ሰምቶ የዛንም በኩል ሰምቶ አመዛዝኖ ውሳኔ ላይ ደርሳል እና ለኔ ይሄ ይመቸኝ ነበር እና ደግሞም እንደዛ እንደሆነ ሀሳብ ሰጠኝ እና እኔም ልጅ ስወልድ እንደዛ ለመሆን ሞክሬያለሁ። ነገሮችን በምሳሌ እንደዚሁም በቀልድ የማቅረብ ችሎታቸው በጣም ከፍተኛ። እንዲያውም ፓስተር ጥሩነህን አንድ ጊዜ በአጋጣሚ ጠይቂያቸዋለሁኝና በመልእክታቸው በሚሰጡት ትምህርት ብዙ ጊዜ ምሳሌዎችን ይጠቀማሉ እና ለምንድነው? ምክንያቱም አንዳንድ ሰዎች ይሄንን ይቃወማሉ። የሚቃወሙ ሰዎች አጋጥመውኛልና ስላቸው ክርስቶስም እኮ መልእክቱን ያቀረበው በምሳሌ ነው። ምሳሌ ነገሮችን ቀላል በሆነ ሁኔታ የማቅረብ እድል ይሰጠናል። ሰዎች መልእክታችንን በቀላሉ እንዲረዱት የማድረግ እድል ይሰጣልና ስለዚህ ይሄንን ዘዴ የተጠቀመው ክርስቶስ ነው። ጥሩ ውጤት አግኝቶበታል። እኛም ልንጠቀምበት ይገባል ይላሉና ብዙ ጊዜ በቤተ ክርስቲያን የሚያቀርቧቸው ፕሮግራሞች
በጣም ደግሞ ያየሁት ምንድነው ያልከኝ እንደሆነ የዚህ ጉባኤያቸውን በደንብ አድርገው እንትን ያደርጋሉ ያያሉ እና የአዋቂዎች ጉባኤ ከሆነ ምን አይነት ምሳሌ መጠቀም እንዳለባቸው የወጣቶች ጉባኤ ከሆነ ደግሞ ለወጣቶች የሚስማማ ወጣቶችን በጣም አድርጎ በቃ ወደ መልእክታቸው እንዲሳብ ሊያደርግ የሚችል ምሳሌ ነው የሚጠቀሙና ብዙ ጊዜ ምሳሌ ይጠቀማሉ ምሳሌዎቻቸውን ደግሞ ሳያቸው በጣም የሚገርሙ ምሳሌዎች ናቸውና ብዙ ምሳሌዎች እኔ እንደውም እሳቸው ምሳሌ ሲናገሩ ደብተሪ ላይ ይጽፋሉ እና አሁን ባሳይ ብዙ የጻፍኳቸው የእሳቸው ምሳሌዎች አሉኝና በጣም ጥሩ የሆነ ከመልእክታቸው ጋር የሚሄድ ለሰዎችም ደግሞ ትልቅ ትምህርት የሚሰጡ ምሳሌዎችን አብረው አያይዘው ስለሚያቀርቡ እንዳውም እንትናቸው ይሄ ፕሬዘንቴሽናቸው በጣም የሚወደደው ለዚያ ነው የእሳቸው ምሳሌ የሚወደደው ለዚያ ነው ምሳሌ በጣም ይጠቀማሉ ታሪክ ይጠቀማሉ እነዚህ ሁለቱን አቀናይተው ስለሚያቀርቡ በጣም ኦዲየንሱ እንዳው 10 ደቂቃ የተቀመጠ ሳይመስለው ብዙ ሰዓት ያልፋል እና ይሄ ትልቁ ኳሊቲያቸው አንዱ እሱ ነው የሱ የመጽሐፍ ቅዱስ ችሎታውን በእኔ እውቀት ይሄ ነው ብዬ ልገልጸው አልችልም ፓስተር ጥሩነህ በጣም ሊገለጥ በማይቻል አይነት ሁኔታ የመጽሐፍ ቅዱስ ችሎታ አለው እኔ በጣም የሚገርመኝ ደግሞ ከሁሉ በዚህ እድሜው ምንም አይረሳም እያንዳንዷን ነገር በቃሉ እንኳን ሲናገር እና ብዙ ሰው አነጋገሩ አቀራረቡ የትምህርት አሰጣጡ የብዙ ሰውን ህይወት በቀላሉ እንድታስተውለውና የሚስብ አይነት ነው እና ይሄ ደግሞ እግዚአብሔር ከሰጠው ትልቅ ስጦታ አንዱ ይሄ ነው ብዬ አምናለሁ እና የጸሎት ሳምንትም በሚያደርጉበት ጊዜ በደንብ በሚገባ አይነት ሁኔታ የታሪክ ሰውም ስለነበሩ ታሪኮቹን ያጣቀሱ የሚያስተምሩት ነገር በአእምሮ ውስጥ ብዙ የሚቆይ እና በጣም ከሚወዳቸውና ማዳመጥ መስማት ከሚፈልጋቸው ሰዎች የመጀመሪያ ነበሩና ያኔ 3ኛና 5ኛ እዛ ተማርኩ ከዛ በኋላ ወደ ሌላ ነው የሄድኩትና ወደ ሰከ አድቨንቲስት ትምህርት ቤት ነው የሄድኩት 6ኛ እስከ 8ኛ እዛ ነው የተማርኩት እዛም ባለው ጊዜ አንዳንዴ ለስራ ተጠርተው ለወንጌል ጥረትም ሆነ ለሌላ መንፈሳዊ አገልግሎት ያአይ ምን ይላል በደቡብ ስብሰባ ኮንፈረንስ ማለት ነው በዛው ባያዎቹ በኮንፈረንሶቹም በመገኘት በጣም ያስተምሩ ነበርና ከጊዜ ወደ ጊዜ ለሳቸው ያለን አመለካከት በጣም እያደገ ከፍ ያለ ነው የመጣው ከዛ ወደ ስራ ዓለም ገባው አንዳንዴ በስራ ዓለምም እንገናኝ ነበር እሳቸውን በሚመረበሩ ጊዜ ሴሚናሮችን በየቦታው በመሰጡበት ጊዜ ሁሉ አግኛቸው ነበርና ምንም እንኳን ከቅርብ ጊዜ በፊት ከሳቸው ጋር በስራ ባልደረባነት ባልሰራም በነበረኝ መንፈሳዊ ፍላጎትና በመንፈሳዊ ስብሰባዎች ሁሉ በጣም እንገናኝ ነበርና በጣም ከሚባርኩ ሰው መካከል ነበሩና አቃቂ የሳቸው ደግሞ አቃቂ ፕሪንሲፓል በነበሩ ጊዜ አቃቂ ለማምጣት በጣም ጉጉት ነበረኝ እና ያን ጊዜ ያው ጉጉትም ቢኖር ግን እዛ ለማምጣት አልቻልኩም ነበር መጨረሻ ላይ ግን ለመማር በተመኘውበት ትምህርት ቤት እንዳስተምር ጥሪ በማገኝበት ጊዜ በጣም ነው ደስ ያለኝ እኔ እዛ በመጣበት ጊዜ እሳቸው ኦሬዲ ወደ ዩኒየን መጥተው ነበርና በዩኒየን ዋና ጻፍነት ሲያገለግሉ ነበር ያን ጊዜ የመገናኘት በቅርብ የመተያየት አገልግሎታቸውን የቸርች አገልግሎታቸውንም የመቀበል የመሳተፍ ሁኔታ በጣም ነበረ ከዛ አልፎ ወደ ስራ ባልደረባነት ደረጃ የደረስ ነው በ1982 ዓመተ ምህረት 84 ዓመተ ምህረት ወደ ደቡብ ፊልድ ፕሬዝዳንቱ ሆኜ በሚሄድበት ጊዜ እሳቸው እዚህ ፕሬዝዳንት ነበሩ በዩኒየን እና ያላቸውን ኢንፍሉዌንስ ፓስተር ጥሩነህን በጣም የማደንቃቸው ምንድነው ያላቸውን ኢንፍሉዌንስ ሁሉ ለወንጌል ስራ ነው የሚያውሉት የሚጠቀሙበት እና እኔም ደቡብ ፊልድ በ1984 እንደ ኢትዮጵያውያን አቆጣጠር በሚሄድበት ጊዜ እዚህ ነበሩና በየፊልዶቻችን አንዳንድ የልማት ስራ ለመስራት ከፍተኛ አስተዋጽኦ አድርጓል
እና በአዋሳ ያለው ትምህርት ቤታችን ከኬጂ እስከ 12ኛ አሁን ያለው ትምህርት ቤት በሳቸው ጊዜ ነው፣ በሳቸው አማካይነት ተጠይቆ በተገኘው ፋንድ ነው። በእርግጥ በደቡብ ብቻ አልነበረም ፈንዱ፣ በሴንትራል ፊልድም በሌሎችም ፊልዶች ተሳታፊ ተጠቃሚ ሆነዋል። ነገር ግን በደቡብ በአዋሳ ትልቅ ትምህርት ቤት ለማክፈት ከፍተኛ አስተዋጽኦ አድርጓል። በሰው ስራ ጣልቃ የማይገቡ ናቸው። እንደ ፊልድ ፕሬዝዳንቱ እዛ በሰራውበት ጊዜ ጣልቃ አይገቡም፣ ሀሳብ ይሰጣሉ፣ በትክክል ይመራሉ፣ ያስተውላሉ። የእድሜ ብስለት አላቸው፣ የመንፈሳዊነት ብስለትም አላቸው፣ ታሪካዊ አቅም ናቸው። እንደውም በኢትዮጵያ ውስጥ ያለው የስራም ጅምር ከታሪክ እውቀታቸውን ዝም ብሎ ብቻ አላስቀሩም፣ በመጽሐፍ መልክ ጽፈው አስቀምጧል። ዛሬ ያንንን ማግኘት እንችላለን። ገና ደግሞ ቢጽፉ ብዙ የሚጽፉበት ሁኔታም አላቸው። ቋንቋውንም በደንብ ስለሚችሉ ከእንግሊዝኛ ወደ አማርኛ መጽሐፎችንም በመጻፍ ከፍተኛ የሆነ አስተዋጽኦ አድርገዋል። ስለዚህ ከእሳቸው ጋር በነበረኝ ጊዜ ሁሉ በጣም ትልቅ በረከት ያገኘሁበት ጊዜ ነውና እስካሁን ድረስ እግዚአብሔር ዕድሜ ሰጥቷቸው ቤተ ክርስቲያንን በማገልገል ላይ ስላሉ በጣም ደስ ይለኛል። አዎ ፓስተር ጥሩነህ እንዳልኩህ የማስተማር ነገርም ብቻ የስብከትም ነገርም ብቻ ሳይሆን ፓስተር ጥሩነህ በችግርህም ጊዜ ልብህን የሚያጽናና እና ከፍ ሊያደርግህ የሚችል ንግግር መናገር የሚችል ሰው ነው። ባለቤቴ ሲያርፍ ፓስተር ጥሩነህ እዛ ነበር፣ አሜሪካን ሀገር ነበር። ከአሜሪካን ሀገር ደውሎ እንደ ስብከት ሰበከኝ ማለት እችላለሁ። እንዴት አድርጎ እንዳጽናናኝ፣ እንዴት አድርጎ መቆም እንዳለብኝ እንትን እንዳለኝ እንዳወረታታኝ መቼም ልገልጸው አልችልም። እኔ እዛን ጊዜም ብዙ እንትን ስላላልኩኝ አልቻልኩም እንጂ አሁንም እግዚአብሔር ውለታውን ይክፈለው። እውነት አንዳንድ ጊዜ እንትን ሲለኝ የእሱ ንግግር ባይምሮ ይመጣብኛል እና ፓስተር ጥሩነህ በችግርህም ጊዜ ከፍ ሊያደርግህ የሚችል አይነት ስጦታ ያለው ሰው ነው። ፓስተር ጥሩነህ ለኢትዮጵያ ያደረጉት አስተዋጽኦ እኔ ከዚህ ከዩኒየኑ ልጀምር። አሁን እዚህ ዩኒየን ገባ ስንል አንድ የምናየው ግራውንድ ፕላስ 2 ህንፃ አለ እዚህ ከኋላ ያለው። ይህ ህንፃ የተሰራው በእሳቸው ጊዜ ነው። በደቡብ ብንሄድ ቅድም የጠቀስኩት የደቡብ ፊልድን ፋይናንሻሊ ብቻ ሳይሆን በደቡብ ያለው እንደ ሰባተኛ ቀን አድቨንቲስት እምነትን ለከተማው ህዝብ ለሐዋሳ ከተማ ህዝብ በማስተዋወቅም በጣም ዝነኛ የሆነው ትምህርት ቤት የተቋቋመው በእሳቸው ጊዜ ነው። ምናልባት ወደ ሴንትራል ፊልድም ቢሆን ቡለዋዮ የሚባል ትምህርት ቤት አለ እስከ 8ኛ ክፍል ያለው። ወደ ኖርዝ ወደ ዌስት ፊልድ በምንሄድበት ጊዜ ምዕራብ ሰበካ አይ ቲንክ አንድ ቦታ አሁን በነቀምት ከተማ የወሰዱት አለ። ወደ ኖርዝ ዌስት ሰሜን ምዕራብን በምንሄድበት ጊዜ ወይ ብላ የሚባል ትምህርት ቤት አለ እና ሌሎችም እነዚህ የመሳሰሉ መልካም ስራዎች የተሰሩት በእሳቸው ጊዜ ነው። እንዴት ነው ይህንን ለመጥቀስ እኔ የፈለኩት? አንዳንድ ጊዜ ሰዎች በሰዎች ላይ ያልሆነ ነገር ያስቀምጣሉ። ፋንድ ይልኩና ይሄ ነገር ይሰራ ሲባል ወይ እምነት ያጡና ሰዎች ፋንዳቸውን ይይዛሉ፣ ወይ ትንሽ ይልኩና ያቋርጣሉ። በእሳቸው ጊዜ ግን በእሳቸው አመራር ለእሳቸው ባለው እምነት ገንዘቡን የሰጡ ሰዎች አቃለው ሰዎቹ እነ ሚስስ ኒውበርግ ኢኤሲ ጋሽፋንታ ከኔ የተሻለ ሊያውቃት ይችላል። አስተማሪ የነበረች የፊንላንድ ነው የኖርዌይ የስዊድን አድራ ዳይሬክተር ነበረችና በእነ ፓስተር ጥሩነህ ጋር ባለው ጥሩ ግንኙነት ምክንያት ብዙ ፋንድ ለቀቁልን። ያንን ፋንድ ደግሞ ለሌሎችም ተጠቃሚ እንዲሆን ተሰራጨ። በዛ ምክንያት ነው ትምህርት ቤቶቹ የተሰሩት። ባይሆን ኖሮ ከዚህ በፊት ብዙም ታቅደው ያልተደረጉ ነገሮች አሉ በእሳቸው ጠንካራ አመራር። ይሄም ቸርች እዚህ ጋር አሁን ቢሮ አድራም የምንጠቀምበት ቢሮ፣ ዲፓርትመንቶች የምንጠቀምበት፣ ቸርቹም ደግሞ የምንጠቀምበት ከታች ያለው ክፍል ሌላውም ክፍል ሁሉ ጥሩ ህንፃ የተሰራው በእሳቸው ጥሩ አመራር ስለሆነ ምንም እንኳን ለራሳቸው ክብር ባይሆንም
እንደው አለ አይደለም ሌሎች ሰዎች ድሮ የነበሩ ሚስዮናውያን የሰሩትን ነገር ነው አሁን የምንጠቀመው። አንዳንዱ እያለቀ እያረጀ ምን እያደረገ ትምህርት ቤቱም ምኑም ቅርስነቱም እየቀረ መጣበት አለ። ነገር ግን እሳቸው በተቻለ መጠን በሳቸው ዩኒየን ፕሬዝዳንት በነበሩበት ጊዜ የተሰሩ የሚታዩ ነገሮች አሉና በዚህም ጭምር አስተዋጽኦ አድርጓል። ይህ ብቻ አይደለም፣ ቅድም አቶ ፋንታ ያጠቀሰው እንዳለ ሆኖ በእነዚህም ነገሮች ላይ የሚታሰብ ነገር አድርጓልና ማያወላውል አቋምም ያላቸው ጠንካራም አክብሮትም ከሌሎች አባሎች ዘንድ ያለ ስለሆነ አባሎችም ፓስተር ጥሩነህን ለመጋበዝ እሳቸውን ለማሳተፍ እሳቸው እንዲገኙ ለማድረግ ከፍተኛ ጉጉትና ምኞት ነው ያላቸው። ፓስተር ጡረታ ከወጡ በኋላም እስካሁን ድረስ የፍልውሃ ቤተክርስቲያን የቦርድ አባል በመሆን እያገለገሉ ይገኛሉ። በኢትዮጵያ የአድቬንቲስትን የ100 ዓመት ጉዞ እንዴት ያዩታል? የሚገባንን ያህል አድገናል ለማለት አልችልም። የሚሆን እድገታችን ሊሆን ከሚገባው አልደረሰም። ከዚህ የበለጠ ልናድግ ይገባን ነበር እንደ እድሜያችን። ወደ ኢትዮጵያ ከገባ 100 ዓመት አልፎታል። አዎ ሌሎች አፍሪካውያን ሀገሮች ጋር ራሳችን ስናመዛዘን በዚሁን ጊዜ ክርስትናን የተቀበሉ በእኛ ይበልጣሉ፣ በጣም ይበልጣሉ እና ወደ ኋላ እንደቀረን ይገባኛል። ነገር ግን ይህ ማለት እድገት የለም ማለት አይደለም። እድገት በግለሰብ ደረጃም አለ፣ በቤተ ክርስቲያን ደረጃም አለ። ዝግ ያለ እድገት ሊሆን ይችላል እና ቻሌንጁን ተቀብለን በበለጠ እንድናድግ መስራት ነው ያለብን እንጂ አድገናል ጥሩ ሆነናል ብለን ልንኩራራም አንችልም። አላደግንም ብለን ተስፋ ልንቆርጥም አይገባም። ለመሻሻል ብዙ ቦታ አለ ለማድረግ እና በዚያ ነው የማምነው እኔ። በቤትም ፓስተር 4 ልጆችና 9 የልጅ ልጆችን በማየት ተባርከዋል። በመዝሙር 104 ቁጥር 12 እንደሚለው ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። Happy home, happy, happy home, with Jesus in the family. Happy, happy home, happy, happy home. With Jesus in the heart. Happy, happy day, happy, happy day, happy, happy day, with Jesus in the heart. Happy, happy day, happy, happy day. ትዳርን ለሚመሰረቱ ካለኝ ኤክስፒሪየንስ ካለኝ ልምድ በመነሳት ትዳር ለሚመሰረቱ ወይም በትዳር ላይ ላሉ የማስተላልፈው መልእክት ምንድነው? ሁልጊዜም ቢሆን ወደ ትዳር ዓለም ከመግባቱ በፊት አንድ ሰው በጣም ተጠንቅቆ ማሰብ መጸለይ ያስፈልገዋል። አስቦ ጸልዮ መወሰን። በዚህ አይነት የተመሰረተ ትዳር ዘላቂ ሊሆን ይችላል። 50 ዓመት ከዚያም በላይ 70 ዓመት 75 ዓመት የቆዩ ባልና ሚስት አውቃለሁ። እነ ግራዝማች አማረ ይህን ያህል ዘመን በሰላም አብረው ኖረዋል። መሰረቱ ጥሩ ስለሆነ ነው። መሰረቱ ላይ ነው መጠንቀቅ የሚያስፈልገው እና በስሜት የተመሰረተ ትዳር ስሜት ሲለወጥ ይለወጣል። በፕሪንሲፕል የተመሰረተ ትዳር በዚያ ጸንቶ ይኖራል። በፕሪንሲፕል የተመሰረተ ትዳር ፍሬ ያፈራል፣ ያስደስታል፣ ይጠቅማል። ስለዚህ የምለው ለወጣቶች ትዳር ለሚመሰረቱ ከእግዚአብሔር ጋር ተማከሩ። አስቀድማችሁ ከመወሰናችሁ በፊት የትዳር ጓደኛችሁን ከመወሰናችሁ መምረጣችሁ በፊት ከእግዚአብሔር ጋር ጥብቅ ግንኙነት፣ ጸሎት፣ ከቃሉ ጋር ጸሎት በማብዛት የሆነ እንደሆነ እግዚአብሔር ይመራቸዋል። በዚህ አይነት የተመሰረተ ጋብቻ እግዚአብሔር የፈቀደው ጋብቻ ይኖራል፣ ያፈራል። በአንደኛ ደረጃ ትዳር በሁለት ሰው ብቻ አይደለም፣ ሶስተኛም ማዕከል ያስፈልጋል እግዚአብሔር እና እግዚአብሔርን የያዘ ደግሞ ስኬት አለው። በመንገዱ ሁሉ ስኬት አለው። ስለዚህ በእግዚአብሔር ፍቅር ለሰው ደግሞ ፍቅር ሲኖረው ፍቅር ራሷ ትመራሃለች፣ ትዕግስትን ታስተምርሃለች እና ጠባዮች አሏት። መቻል፣ መታገስ፣ ራስን ትቶ ጓደኛን መውደድ፣ የጓደኛን ድካም ማስተዋል፣ የጓደኛን ሀሳብ ሲገልጽ መግባባትን በመልካም መንገድ መተርጎም፣ በክፉ ሳይሆን እንዲህ አለኝ ሳይሆን
እንዲህ ማለቱ እኮ ነው። ለምን ፍቅር ለስላሳ ናት፣ ሻካራ አይደለችም፣ ራሷን አትወድም እና ሁሉን በሚችለው በእግዚአብሔር በሰጠው ፍቅር በክርስቶስ ነው ሁሉም ይቻል። መልካም ነገር እንጂ ክፉ ነገር አታስብም በመሐከልህ። አዎ ጳውሎስ እንደሚለው በሚያስችል በክርስቶስ ሁሉን ይችላል። እሱ ነው። አዎ ትልቅ ነገር ነው። ሲስተር ክንየለሽ በጣም አመሰግናለሁ። አንቺ የምትጨምሪው ነገር ካለ ስለ ክንዴ ስራውን በሚመለከት አገልግሎቱን በሚመለከት እንደው የትዳር አጋርነቱን በሚመለከት ልጅ አስተዳደግን በሚመለከት በምትጨምሪው ነገር ካለ እድሉላችሁ። በመጀመሪያ በቤት ዙሪያ በልጅ አስተዳደግ ካልክ ህፃናቶች ልጆች ሲያድጉ በጣም ይረዳኝ ነበር። ዳይፐር ሁሉ ይቀይርልኛል። እኔ እርግዝና የችግር ስላለ በዚያን ጊዜ እንዳርፍ ይፈልጋል። ምንም እንኳን እኔ መነሳት ቢኖርብኝ ጦጦ ሁሉ ያጠባ ነበር እና ይሄ ለኢትዮጵያን ወንዶች የተለመደ አይደለም። በተለይ በዛ ዘመን በተለይ በሱ ደረጃ የሆነ ሆኖ ግን አድርጎታል። ይሄንን ክሬዲት ልሰጠው እወዳለሁ። ከዚያም በላይ ደግሞ በአባትነቱ ጥሩ አባት ነው። ቤቱን ያስከበረ ነው። ድርጅቱን ያስከበረ ነው። እንደሱ አይነት ብዙ ሰዎች ቢኖሩ ለድርጅቱ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም ለራሱ አይደለም የሚያስበው ለስራው ነው። ችሎታም እግዚአብሔር ሰጥቶታል፣ መክሊት ሰጥቶታል እና አንደበተ ርቱዕ ነው። ሲሰብክም ያስደስታል፣ ሲያስተምርም ያስደስታል፣ ሲናገርም ያስደስታል። በቤት ዙሪያም በቤተ ክርስቲያን ዙሪያም በቢሮ ዙሪያም ብዙ ሰዎች እንደሱ ቢኖሩ ባሌ ስለሆነ ስለ ባሌ እንዲማረግ ትምክህት ሊመስል ይችላል። ነገር ግን ፋክት ነው። 50 ዓመት የትዳር ጉዞ ቀላል አይደለም። በዚህ በ50 ዓመት የትዳር ጊዜያችሁ በመካከላችሁ ግጭት ተፈጥሮ ያውቃል? በተፈጥሮ የሚቆጣበት ጊዜ አለክ እንዴ? ግጭት ሲፈጠርስ የምትፈቱበት መንገድ? ያው በመወያየት ነው የምንፈታው። እንዳልከው ጋጨት አይቀርም፣ ግን ግልጽ በሆነ መንገድ በመከባበር በመወያየት አንተ እንዲህ አድርገሃል፣ አንቺ እንዲህ አድርገሻል ተማምነን ይቅርታ ጠይቀን አብረን ጸልየን እንፈታዋለን እና ያው ቀጥተኛ ነው፣ ትክክል መሆን ይፈልጋል። ስትሬት ፎርወርድ የሆነ ነገር ነው፣ ድብቆሽ የለም በመካከላችን። ምክንያቱም ሁለታችንም ለጥሩ አላማ ስለሆነ የምንሰለፈው ብንደብቀው ጥሩ አይሆንም። ለጊዜው መቼም የሰው ጠባይ አለ፣ ግን በኋላ ወዲያው ፍቅር ትታደሳለች፣ ታቆጠቁጣለች፣ ይቅር ትላለች፣ ይቅር እንላለን። ሲሪየስ የሆነ ነገርም የለም። በጣም ከሁሉም የበለጠ እግዚአብሔርን አመሰግነዋለሁኝ። 50 ዓመት ቀላል ጊዜ አይደለም። ያንን ሁሉ ጊዜ በትዳር ውስጥ ሁላችንም እናውቀዋለን። ውጣ ወረድ አለ፣ ብዙ ኃላፊነት አለ። ከሁሉም በላይ ደግሞ በቤተ ክርስቲያን ውስጥ የምናድግ ልጆች እግዚአብሔር የሰጠን ልጆች ናቸው ተብሎ ስለሚታመን ለእግዚአብሔር ደግሞ የመስጠት ኃላፊነት አለብን። እኔ በራሴ በማውቀውና እነሱም እንደዛ እንደተሰማቸው ይገባኛል እና ያንን ደግሞ ኃላፊነት ተወጥተው እኛንም የደረስንበት ደረጃ ለማድረስ ጥሩ አርአያ ሆነው 50 ዓመት ኖረው በህይወት እዚህ ድረስ ስለደረስን እግዚአብሔር ይመስገን። ይሄ ለኛ ብቻ ሳይሆን ለልጆቻቸው ብቻ ሳይሆን ለልጅ ልጆቻቸውም ትልቅ አርአያ ነው። በዛሬው ጊዜ ፍቺ በጣም በበዛበት ጊዜ በሀገራችንም ሆነ በውጭ ሀገር ስታቲስቲክሱ በጣም ከፍ ያለ ነው እና ያንን እየተመለከትን ይሄንን አይነት ሴሌብሬሽን ለማድረግ መዘጋጀት ማለት ትልቅ ነገር ነው እና ለዚህም በጣም እግዚአብሔር እናመሰግነዋለሁ። ተስፋ አለኝ እኔም ደግሞ እግዚአብሔር እድሜ ሰጥቶኝ ለልጆቼ እንደዚህ አይነት አርአያ መሆን እንደምችልና ከሁሉም በላይ እግዚአብሔርን አመሰግናለሁ። ደግሞ ለነሱም ደግሞ የኔ አርአያ ስለሆኑ ከሁሉም በላይ ደግሞ ከነሱ ስለተወለድኩኝ እግዚአብሔርን አመሰግነዋለሁ። በዚህ በጣም ደስ ይለኛል። ይሄ ለኛ ለልጆቻቸው መቼስ በጣም ትልቅ ነገር ነው። በትንሽነታችን ሆናም በትልቅነታችን ካወቅናቸው ጊዜ ጀምሮ እቴሜቴና ክንዴ
ምን ያክል አብረው አንድ ላይ ሆነው አንዳቸው እንደሚያጠናክሩ እኛንም በማሳደግ ሁኔታ በመገሰጽ ሁኔታ ኢንኮሬጅ በማድረግ ሁኔታ አብሮ ደግሞ አንዱ የሚለውን አንዱ እየደገፈ በእንደዛ አይነት መንገድ ነው ያሳድጉንና የባልና ሚስት ፍቅር የባልና ሚስት መቻቻል በልዩነት ደግሞ ጥንካሬም ሊመጣ እንደሚችል በመከባበር በመዋደድ መዋደድ ደግሞ የጠነከረ እንጂ የላላ እንደማይመጣ በእኛ ጋብቻ ስነ ስርዓት ላይ በእያንዳንዳችን ላይ እንዴ ነው የተናገረው ከተናገራቸው የጋብቻ ምክሮች መካከል ማረሳው ሁለት ብቻ ሳይሆን 3 ዱካ አንድ ላይ ሆኖ እንደሆነ ቤትን የሚመሰርተው ባልና ሚስት መካከል እግዚአብሔር ከሌለ የእግዚአብሔር ፍቅር ከሌለ በባልና ሚስት መካከል ያለው ፍቅር ሱፐርፊሻል እንደሚሆን ምክንያቱም ሁሉ ጊዜ አለመስማማት የሚፈጠርበት ሁኔታ አለ በጋብቻ መካከል ግን እግዚአብሔር በመካከል እስካለ ድረስ በመቀየም ፀሐይ ጠልቀም መለያየት ያለበት ሁኔታ ላይም አብሮ እየተመካከሩ መኖር መደጋገፍ እንደሚቻል ይሄንን በህይወታቸው ምሳሌ አሳይተውናል ለኛ የነሱ 50 ዓመት በማክበር ደረጃ እዚህ መገኘት it's extraordinary እና በጣም እኛ we're blessed and we very much don't take that for granted በጣም እድለኞች እንደሆነ ነው የሚሰማን ቴሜቴና ክንዴ happy 50th anniversary we love you very much በትዳር ደግሞ ቅድም እንዳልኩት የሚያስተሳስሩ መሰረታዊ የሆኑ ነገሮች እነሱ ላይ አይቻለሁ እና ያንን በኔ ትዳር ላይ እንዲገኝ ይፈልጋለሁ በእግዚአብሔር ማመን በእግዚአብሔር ፍቅር ለልጆች ያለ ፍቅር ለዘመድ ወዳጅ ያለ ፍቅር የተቸገሩትን መርዳት እነዚህ ነገሮች ለኔ ትዳር ይረዱኛል በያስቤ መወስዳቸው ናቸው ትልቅ ነገር ነው በጣም እዚህ ሀገር ስታቲስቲክስን አላውቀውም ግን እኛ የምንኖርበት እዛ እንዲያውም ከሚጋባው የሚፋታው ይበዛል ነው የሚባለው እና እንደዚህ አይነት በምንኖርበት ጊዜ አንድ ሰው 50 ዓመት ተጋብቶ መቆየት ትልቅ big deal እና እንደምታውቀው አንድ ሰው ብቻውን ሲሆን ውሳኔ በጣም ቀላል ነው ሁሉን የፈለከውን ተወስናለህ ሁለት ስትሆን ግን የግድ መናገር አለ ለመስማማት አለ እና ጋብቻ ቀላል ነገር አይደለም አንተም አውቀዋል ስለዚህ ብዙ ትዕግስትን የሚጠይቅ ነገር ነው 50 ዓመት መቆየት በጣም የሚያስደንቅና ለሁላችንም የምንመኘው ነገር ነው እንግዲህ ወደ ግል ህይወት ልምጣና ጆርጅ ናይት የተባለ አንድ ጀነራል ኮንፈረንስ በ2005 ኤለን ዋይት ሰሚት የተባለ ያቀረበው ሪፖርት ነበርና በጣም ኤክስቴንሲቭ የሆነ ስራን የሰራው በተለይ የኤለን ዋይት ስራ ላይ በእጅ ጻፈቻቸውን ደብዳቤዎቿን መጻፎቿን ያቀረበው ሌሎች ሁለት ጓደኞቹ ደግሞ አገነስት ኤለን ዋይት የሚጽፉትን ሰዎች ስራ ይዘው ነው የቀረቡት እና ጆርጅ ናይት የተባለው ሰውዬ በእናትነቷ ስላረገቻቸው ስለገጠማ ችግር ጽፎ ነበር ምንድነው ኤዲሰን የተባለው ልጅ በሚመለከት ነውና እሱ አስቸጋሪ ልጅ ነበር እና ፕሪቸርስ ኪድ ፒኬ ወይም ፕሮፌሰር ኪድስ ብሎ ነው የገለጸውና አስቸጋሪዎች ላይ የሚሆኑበት ጊዜ አለ ይላልና እና ብዙዎች የሚሉት የፓስተር ልጆች እንደ አባታቸው ወይም እንደ እናታቸው የሚሆኑበት ጊዜ አለ ይሄ እንደው በግል በልጆች ያየው ነገር ካለ እንደው አንተ መስመር ተከትለዋል ብለህ ታስባለህ በዚህ በኩል እንዳወረክታል የሚጥያቄ ነው ይሄን ሰፋ አድርገህ አብራራለን ልጆችም ብዙ ጊዜ ያልኋቸውን ይሰማል አያስቸግሩ ምንም አያስቸግሩ አንድ ነገር ከተናገሩ ያረጉታል ደግሜ መናገርም አያስፈልገኝም አንዳንድ ጊዜ ግን አራቱም አንዳንድ ጊዜ ተገርፈዋል ተለያየ ምክንያት አላቸው እንዲያው ለታሪክ ለማስተዋወሻ ይሆናቸዋል ብለን ሸንቆጥ የተደረጉበት ጊዜ አለ ይሄ ያለ አንዳንድ ጊዜ ነው እና ግን እዚያ በላይ የለም ከዚያ ይልቅ እኔ የምጠቀመው ምክርን ነው ምክርን ቢያስፈልግ ተግሳጽን ግን ከዚያ ማይደርሱ ልጆቼ በጣም ራሳቸውን የሚቆጣጠሩ የሚሰጣቸው መመሪያ የሚከታተሉ ልጆች ስለነበሩ ከበትርም አልደረስኩ አንዳንድ ነገሮች ባህሎች ለመቀየር ጄነሬሽን ይጠይቃል
በእኔ በኩል ግን አይ ቲንክ እሱ አልደረሰብኝም ብዬ ለማለት እችላለሁኝ። ከሁሉም ከክንዴ ካለው ጸባዩ ብዙ በጣም ማደንቀውና ለኔ በጣም ትምህርት ሆኖኛል ብዬ የምለው በጎረቤትናም ሆነ በባህላችን አንዳንድ አስተዳደጎች እናያለን። ክንዴ በጣም የማመዛዘን ችሎታ ያለው ሰው ነው። አንድን ሰው ዝም ብሎ በግለፍተኝነት እንደዚህ አርጉ እንደዛ ታድርጉ ሳይሆን ሁሉንም ነገር ሰምቶ አዳምጦ ፍርድ የሚደርስ ሰው ነው። ለኔም ያደርሶኛል። በትምህርት ቤት በአስተዳደር በኩል እርግጥ የሚጠቅመው ያመራር አፕሮች ሆኖ እንደሆነ ይገባኛል። እንደዛም ፕሮባብሊ የለመደው ግን ከሱ ባክግራውንድ ከሱ ጀነሬሽን ወጥቶ በእኛ በአስተዳደጋችን ያገለገለን ነገር ቢኖር ለኔ በጣም ትልቅ ነገር ብዬ የምለው ምንድነው አንድ ሰው ጥፋተኛ ስለሆነ ዝም ብሎ በጥፋተኝነቱ መቀጣት የለበትም። አዳምጦ ሰምቶ አመዛዝኖ አውጥቶ አውርዶ ያኔ ነው ፍርዱን የሚያቀርበው። ይሄ ደግሞ አሁን ለምንኖርበት የአሜሪካ ኗኗርና የልጅ አስተዳደግ ለኔ በጣም ረድቶኛል። የባህል አስተዳደጎች አሉ አንዳንድ ጊዜ አንተ ተው እንደዚህ አታድርግ የልጁ ሳይድ ሳይሰማ በቁጣነት የሚቀርብበት ጊዜዎች አሉ። በእውነት እኔ ያንን አልደረሰብኝም ለማለት እችላለሁ እና በዛ ምክንያት በጣም ለልጆቼ ማሳደግ እንድችልበትና የኛን ጥሩ ባህሉንምና የዛ የውጭንም ጥሩ ባህል አንድ ላይ አድርጌ ለልጆቼ ጥሩ አፕሮች እንዳደርግ የረዳኝ ይመስለኛል ብዬ አምናለሁ። እርግጥ ነው እንግዲህ አንተ ቀደም ብለህ እንዳልከው በሕክምና አሰራር ህይወት ውስጥ ነው የኔ ህይወትና በዛ ምክንያት ቀንም ማታም ሌሊትም መስራት አለ፣ ብዙ መዳከም አለ። በዚህ ምክንያት ጧትና ማታ ከልጆቼ ጋር ተገናኝቼ ማድረግ ያለብኝን በመጽሐፍ ቅዱስ ማስተማር በኩል ላላረግ እችላለሁኝ። በምችለው ጊዜ ሁሉ ግን ወደ ኋላ አይደለም። ልጆቼም አያስቀምጡኝም። ዛሬ አላነበብሽልንም፣ ዛሬ አብረን አልጸለይንም ነው የሚሉኝ በመዳከም መንፈስ እንደው ያላረኩኝ እንደሆነ። ግን እውነት ለመናገር እኔ በትንሽነት እድሜ እስከ ትልቅ እድሜ ባለሁበት ጊዜ የተመገብኩትን መንፈስ ምግብ እንዳልኩት ደግሞ ቀደም ብሎ በህይወት ምሳሌ እናትና አባቴ ያሳዩኝ ክርስትና ህይወት ከዚህ አድጌ ወደ ውጭ በሄድኩኝ ጊዜ እዚህ ማቋ አድቬንቲስት ቢሆንም እዛ ሁኜ ብዙ የተለያየ አይነት የእምነቶች ነገር አይቼ ምን ብዬ በትልቅነቴ ይሄ እውነት ነው ብዬ ተቀበልኩት እምነት ስለሆነ አድቬንቲስት እምነት። በዚህ እምነት እኔ ፐርሰናሊ ካሁን በኋላ ለመዳከም አልችልም። በአገልጋይነት ደረጃ ቤተክርስቲያን ውስጥ ሮል እየወሰድኩኝ ባልሰራ በቤቴ ልጆቼን በማሳደግ ደረጃ በስራዬም ደግሞ ባጋጠሙኝ ሁኔታዎች ሁሉ የእግዚአብሔርን ስም እየጠራሁኝ እግዚአብሔር እንዲረዳኝ በአስቸጋሪ በሽተኛ ችግር ላይ በአስቸጋሪ ኦፕራሲዮን ጊዜ ሰዓት ላይ እጄን ይዘህ ምራኝ አእምሮዬን አስተካክለህ ምራኝ እያልኩኝ ነው የምጠይቀውና ክርስትና ህይወቴ በፕሮፌሽን ህይወቴም ሆነ በግል ህይወቴ ጠንካራና ሰክሰስፉል እንደሆን እንደሚያደርገኝ ስለማምን ደካማ አይነት ህይወት አለኝ በዛ ማለት አልችልም። የፓስተር ልጅ መሆን ብዙ ከሌላው የበለጠ እንድትማር ይረዳሃል። በየቀኑ መታየው ነገር ነው። የጋብቻም ጥያቄ ጠይቀኝ ነበረ። እውነቱን እድለኛ ነኝ። ሚስቴም እኔ ስደክም እሷ ትገፋፋኛለች። እንዲያውም በሷ ምክንያት አሁን የዛ ያለሁበት ኦክላንድ ውስጥ የምንሄድበት ቸርች ዲያቆን ሆኜ ያገለግላለሁኝ አሁን እና በሱ ማገልገል ችያለሁ እላለሁ። አንድ ሴንሲቲቭ የሆነ ጥያቄ ልጠይቅ ነው። እውነትና ውሸት መሆኑን አላወቅኩም። ባለቤትን ስታገባት ክርስቲያን ነበረች? አዎ፣ ቤተሰቦቿ አይደሉም። እሷ ግን የኬንያ የአድቬንቲስት ትምህርት ቤት ስትማር ተምራ ከመጋባታችን በፊት ተጠምቃ ነበረ። እዛ አሁን ምን ሄድበት ቸርች ነው የተጠመቀችው። እንዲያውም ላገኛት ልንገናኝ የቻልንበት ምክንያት እህቴ ወይናብ እዛ ቸርች አይታት አስተዋወቀችን እና ከመገናኘታችን በፊት ተምራ ተጠምቃ ከዛ ነው የተጋባ ነው። ትልቁ ነገር ለማለት ለክርስትና ህይወቴ በርግጥ
ባመኑበት ነው የኖሩት። እነሱ ላመኑበት ቁመው ሰው ባይወደውም ቢወደውም ላመኑበት ቁመው ነው የኖሩት። ይሄ ደግሞ ሰውንም በማስቀየም አይነት ሳይሆን ሰውም እንዳይቀየም ግን እግዚአብሔርን ደግሞ እንዳይቀየም፣ አንደኛ ደረጃ እግዚአብሔር ነው እንዳይቀየም የሚፈለገው። ግን ደግሞ እንደዛ ተብሎ ሰውን ማስቀየም አያስፈልግም፣ ዘዴ ይኖረዋል። እና በዛ እሱ ነው ላለው በክርስትና ህይወቴ እንዲረዳኝ አሁንም እንደ ምሳሌ አድርጌ የማያቸው እንደዛ መሆን ፈልጋለሁ የሚለው ነገር እሱ ነው። እርግጥ በየጊዜው በማደርገውና በቀን በህይወቴ ላይ በሚጋፉት ነገሮች ከምፈልገው የበለጠ ማድረግ ያለብኝ ይመስለኛል። እና በዛ ምክንያት እንደምፈልገው ከእግዚአብሔር ጋር አገናኛለሁ። እንደ ክንዴ አጥብቄ በየቀኑ ማድረግ ያለብኝ አደርጋለሁ ለማለት በጣም ያስቸግራል። ግን አንድ ነገር የወሰድኩት በክርስትና ቤት በማደጌ በእኛ ቤት በማደጌ ምንድነው ከሁሉም በላይ እንዳልኩ ቅድም በአርአያነት ያሳየን ነገር እና በጣም በህይወቴ መሰረታዊ ሆኖ ያገኘሁት ነገር ምንድነው ጸሎት። የጸሎትን ኃይል በጣም እንድናስተውልና እግዚአብሔርን አክብረን በየጊዜው በእኛ ድክመት እንኳን እሱን እንድንለምነው በምንም ሰዓት ሆነ በጧትም ሆነ በማታ በእግዚአብሔር ፊት በጸሎት መቅረብ እንዳለብን ከሱ አንድ የተማርኩት ትልቁ ትምህርት ነው ብዬ ነው የማምነው። በዛም የተነሳ እርግጥ እንዳልኩ የፈለኩትን ያህል እግዚአብሔርን ደግሞ የሚፈልግብኝን ያህል አርጋለሁ ልልህ አልችልም። ግን ምንም ቢሆን ከእግዚአብሔር ያለኝን የግል ሪሌሽንሺፕ ያጠነከረው ነገር ቢኖር ምንድነው በእድሜ ልኬ ባደኩበት አስተዳደግ በክርስትና በእግዚአብሔር ቤትም ሆነ በቤት ውስጥም የሰማሁት ከሁሉም ትንሽ የወሰድኩት አለ እና እግዚአብሔርን እንድፈራና ትክክል ያልሆነ ነገርም ወይ የድክመትም ነገር ወይ ዛሬ ደክሞኛል ተኛለሁኝ ቤተክርስቲያን ከመሄድ ይልቅ ብልም አእምሮዬን የሚወቅሰው ነገር ምንድነው እግዚአብሔር መንፈስ ሁሉ ጊዜ ከኔ ጋር አለ ብዬ አምናለሁ። እና ለኔ ለራሴ ይሄንን አርጋለሁ ለማለት ከባድ ነው። እርግጥ ግን አሁን ድረስ በአሁኑ ሰዓትም ሆነ በህይወቴ በሙሉ ትንሽ እንኳን ዘነፍና ድክመት አለብኝ ብዬ ባልኩበት ሰዓት ምን ጊዜም እግዚአብሔር የነክንዴ ጸሎት የእግዚአብሔር መንፈስ ቅዱስ ከኔ ጋር ነው ብዬ ነው የማምነው። እና በዛም የተነሳሳ ይገፋፋኛል፣ ማድረግ ያለብኝም እንዳደርግ ያደርገኛል። እና ይሄ ሁሉ መሰረቱ የተጣለ ስለሆነ ነው ብዬ ነው የማምነው። I think ቅድም እንደጠቀስኩት ዋናው የስራ ፍቅር፣ የስራ ማክበር፣ ስራን አለመናቅ፣ ዴዲኬሽን፣ ታማኝ መሆን፣ ዘመድ መውደድ፣ ቤተሰብ ጋር መሆን፣ ውጭ አለመዘውተር፣ የፋሚሊ ቫልዩ በሱ ተምሬያለሁ ብዙ። ፓስተር ጥሩነህ በሕይወት ዘመናቸው ታላቅ በረከት ስለሆኑ ይህንን በረከታቸውን በበለጠ ለሌሎች እንዲያካፍሉ እግዚአብሔር ጤናና እድሜ እንዲሰጣቸው እንመኛለን። ከሳቸው እንግዲህ ላለፉት 36 ዓመት ከትምህርት ቤት ጀምሮ ስለማውቃቸው ከሳቸው ብዙ የተማርኩት ነገር አለ። በፓስተርነቴ ከፓስተር ተበጄ ከነፓስተር ነጋሽ ከነፓስተር ጸጋዬ ነው በስራው ሁኔታና እንደገና ደግሞ በመምህርነት በማስተማር በማንበብ ከፓስተር ጥሩነህ በጣም ብዙ የተማርኩታል። ለሚቀጥለው ትውልድ እሳቸው ሞዴል ናቸው፣ ለኔ ሞዴል ናቸው እንዳልኩ ለሌላው ሞዴል ናቸው። ትልቅ አስተዋጽኦ ያደረጉ። ስለዚህ ማንበብ ምን ያክል ጠቃሚ እንደሆነ ሰው አንቦ የትም መድረስ እንደሚችል እና ደግሞ የምናውቀው ዕውቀት ለሌላ ሰው ማካፈል አንዱ እሱ ነው። እንግዲህ መጽሐፍ ማለት ለሌላ ሰው ዕውቀትን ማካፈል ማለት ለሀገርም ለቤተክርስቲያንም ለሕዝብም ለህብረተሰቡ የሚጠቅም ጠቃሚ የሆነ ነገር ምንተወው ነገር ነው። እኛ ብንሄድ እንኳን የማይሄድ ንብረት ነው ማለት። ስለዚህ እሳቸውን እንግዲህ ለቤተክርስቲያናችን ትልቅ ሞዴል ናቸው። አዲሱን ትውልድ ማዕከለኛው እንደኛ ያለውም ደግሞ የእሳቸውን ፈለግ ተከትለን ተመሳሳይ በነገራችን ላይ አሁን አንዳንድ ፊት እንደጠቀስኩት እነዚህ ሰዎች መጽሐፍን የጀመሩት የሚገፋፋቸው ሰው ሲኖር
የሚያደፋፍር ሰው ሲሆንና ይሄ የዶክመንተሪ ፊልም መሰራት በሳቸው ታሪክ ላይ ብዙ ነገር ይሰራል። ለኛም ለልጆቻችንም ለልጆቻችን ሊተርፍ የሚችል ስለሆነ እኔ እናንተንም አፕሪሼት ታደርግ ይሄንን ኢኒሼቲቭ ያደረጋችሁ ይሄንን ስራ የምትሰሩትን ጭምር ላመሰግናችሁ እወዳለሁ። ምክንያቱም ትልቅ ስራ ነው ይሄ ትልቅ አስቴት ነውና በጽሁፍ የተቀመጠ ነገር ተቀጥቶ ለህዝብ የሚያየው ነገር ህብረተሰቡም ብዙ ይጠቅማልና እሳቸው ሞዴላችን ናቸው። እኛም ደግሞ እሳቸውን ፈለግ መከተል አለብን። ዛሬ በዚህ ደረጃ ማምጣቱ በጣም አመሰግናለሁ። ደስ የሚል ነው። እኚህ ሰውየው ታሪክ ቀደም ብሎ መውጣት የነበረበት ነው። ምክንያቱም ያደረጉት ኮንትሪቢዩሽን ለቤተ ክርስቲያናችን በጣም ከፍተኛ ነው። ፓስተር ጥሩነህ አሁንም እየሰሩ ነው እና በስራቸው ደግሞ በጣም ኢፌክቲቭ ናቸው። እድሜያቸውም በአገልግሎታቸው ላይ ያደረሰው ተጽዕኖ አይታይም አሁን እስካሁን ድረስ። እንደውም በቅርብ ጊዜ በአንድ ስብከታቸው ላይ የተናገሩት ስለ ህይወት ምርጫቸው ነው። አሁን እድሜያቸው እየገፋ የሄደ ቢሆንም የእድሜ ባለጸጋ ቢሆኑም ነገር ግን ይሄ እድሜያቸው መግፋትና ጡረታቸው ሁኔታ ከአገልግሎታቸው አንድም ቀን እንዲያግዳቸው የማይፈቅዱና የማይፈልጉ እያገለገሉ እስከ መጨረሻ ህይወታቸው ድረስ እያገለገሉ ቀጥለው እያገለገሉ መቀጠል የሚፈልጉ ሰው እንደሆኑ ነው። የሚመጣባቸውን ነገር በአገልግሎት ላይ እያሉ ለመቀበል የተዘጋጁ እንደሆነ ነው የገለጹት እና ይሄ አገልግሎትን በተመለከተ ፓስተር ጥሩነህን አገልግሎት በተመለከተ የፓስተር ጥሩነህ አገልግሎት እዚህ ላይ ጀመረ እዚህ ላይ አበቃ የሚባል ነገር አይደለም። አጀማመሩ በአንድ ወቅት ሊሆን ይችላል። በማብቃቱ ላይ ገና ነው፣ አላበቃም። አሁንም እያገለገሉ ናቸው። እንደ ማንኛውም አክቲቭ ፓስተር የአገልግሎታቸውን ቀጥሎ ነው ያሉት። በአገልግሎታቸውም ደግሞ ብዙ ሰው እየተባረከ ነው ያለው። ማጠቃለያ አንደኛ ላንተ ያስጀመረ እግዚአብሔር ያስጨርስህ። ይሄ ጥሩ ስራ ነው፣ በርታበት፣ ግፋበት እላለሁ። ሁለተኛ ለምእመናን በዘመናዊ ንፋስ እንዳይወሰዱ በእምነታቸው እንዲጠነክሩ መጽሐፍ ቅዱሳቸው እንዲመረምሩ እንዲያጠኑ እመክራለሁ። ለወጣቶች ስሜት ብዙ ጊዜ የሚያጠቃው ወጣትን ነው። በስሜት አትሄዱ፣ ነገር ግን በቃሉ ይህንን ካደረግን አነሳሳትን አንድ ላይ ሆነን ክርስቶስ እንቀበላለን። ይህ ዶክመንተሪ ለአሁኑም ሆነ ለሚመጣው ትውልድ ሞዴልና ማስተማሪያ ይሆናል ብሎ ስለታመነበት ተሰራ። ይህንን ላሳሰበንና አስጀምሮ ላስጨረሰን ቅዱስ አምላክ ምስጋናችንን እያቀረብን ለዚህ ዶክመንተሪ ፊልም የተባበራችሁንን ሁሉ ከልብ እናመሰግናለን።